እግዚአብሔር የቃሉን ደጅ እንዲከፍትልን መለመን ያስፈልጋል። እንግዲህ ስለ ቅዱስ ጳውሎስ ነው ዛሬ የምንማረው። ቅዱስ ጳውሎስ ሐዋርያን በተመለከተ ነው የምንማረው። እንግዲህ ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ታሪካቸው በሰፊ ከተቀመጠላቸው ጥቂት ሐዋርያት መካከል አንደኛው እርሱ ነው። እንደውም ሙሉ የሐዋርያት ሥራ መጽሐፍ ከጥቂት ምዕራፎች በስተቀር በአጠቃላይ የቅዱስ ጳውሎስን አገልግሎቱንና ሕይወቱን የሚተርክ መጽሐፍ ነው እና የቅዱስ ጳውሎስን ታሪክ አጀማመር የሐዋርያት ሥራን ስናጠና ብዙዎቻችን ከምዕራፍ 7 የሚጀምር ሊመስለን ይችላል። ቅዱስ ጳውሎስ ግን ታሪኩ የሚጀምረው ከምዕራፍ 6 ጀምሮ ነው። በሐዋርያት ሥራ ምዕራፍ 6 ላይ ከተከናወኑ ትልልቅ ታሪኮች መካከል አንደኛው የሰባቱ ዲያቆናት መመረጥ ነው። እንግዲህ ሐዋርያት የአንድነት የኑሮ ማህበር ነበራቸው። ሁሉም ሐዋርያት ተሰብስበው ነበር በአንድነት ይኖሩ የነበሩት። ሐዋርያቱ ብቻ ሳይሆን ክርስቲያኖቹም ጭምር በአንድነት ተሰብስበው ይኖሩ ነበር። በኋላ ግን በክርስቲያኖቹ መካከል አንድ አለመግባባት ተፈጠረ። የተፈጠረው አለመግባባት ምንድነው? በማዕድ ጉዳይ በተለይ የሚያስተናብሩ ሰዎች ማዳላት ጀምረው ነበር። በኢየሩሳሌም ይኖሩ የነበሩ እነሱ የሚያውቋቸው በመንደር በቦታ በጣም ይቀራረቧቸው ለነበሩ ሰዎች የሚያስተናግዱ ሰዎች ማርላት ጀመሩ። በዚህ ምክንያት ከግሪክ ወደ ኢየሩሳሌም መጥተው የሐዋርያትን የአንድነት ማህበር የተቀላቀሉ አንዳንዶች ቅሬታ አሰሙ። መበለቶቻችን እየተበደሉብን ነው ብለው ጥያቄ ያቀረቡ። በዚህ ምክንያት ሐዋርያቱ ይሄንን የህዝቡን ማጉረምረም ስለሰሙ አንድ መፍትሄ አቀረቡ። መፍትሄው ምንድነው? እኛ የእግዚአብሔርን ቃል ቸል ብለን ማዕድን እናገለግል ዘንድ አይገባም። ስለዚህ በምግብ ጉዳይ ከእናንተ ጋር እየተከራከርን ሰዓታችንን መጨረስ የለብንም። እኛ የተሾምነው ማዕድን ለማስተናገድ ምናምን ሳይሆን የእግዚአብሔርን ቃል ለማስተማር ነው። ስለዚህ ከእናንተ በበጎ ስራ የተመሰከረላቸውና መንፈስ ቅዱስ የሞላባቸውን 7 ወጣት ሰዎች ምረጡ፣ እኛ ደግሞ እንሾማቸዋለን ብለው እነ ቅዱስ ጴጥሮስ ሐሳብ አቀረቡ። ህዝቡም በመልካም ስራቸው የተመሰከረላቸውና መንፈስ ቅዱስ የሞላባቸውን 7 ወጣቶች መረጡላቸው። እነ ቅዱስ ጴጥሮስ እነዚያን 7 ወጣቶች ሾሙ። ከተሾሙት ከነዚያ ከ7 ወጣቶች መካከል አንደኛው እስጢፋኖስ ነው እና እነዚያ የሐዲሲቷ ቤተክርስቲያን የመጀመሪያዎቹ ዲያቆናት ናቸው። ሐዋርያት የሾሟቸው የመጀመሪያዎቹ ዲያቆናት ናቸው። መጽሐፍ ቅዱስን ስታነቡ በሐዋርያት ሥራ ምዕራፍ 6 ላይ ስም ዝርዝራቸውን በቅደም ተከተል ሲያስቀምጥ ትመለከታላችሁ። መጀመሪያ ላይ የሚጠራው ቅዱስ እስጢፋኖስን ነው። ቀጥሎ ፊልጶስን ሲጠራ ትመለከታላችሁ እና ከ7ቱ ዲያቆናት በመጀመሪያ የተቀመጠው ቅዱስ እስጢፋኖስ ስለሆነ ቅዱስ ዮሐንስ አፈወርቅ እስጢፋኖስን ሊቀ ዲያቆናት ወይም የዲያቆናት አለቃ በማለት ሲጠራው ታገኛላችሁ። አቀማመጡ ሃይራርኪካል ነው። ስለዚህ ማዕረጋቸውን የሚያሳይም ጭምር ነው። መጀመሪያ መቀመጡ ከነሱ ዲያቆን ብቻ ሳይሆን ሊቀ ዲያቆናት ሆኖ መሾሙንም ያመለክታል ሲል ዮሐንስ አፈወርቅ ይህን ክፍል ይተረጉማል እና እስጢፋኖስን ታያላችሁ። ከዚያ እስጢፋኖስ እንግዲህ የዲቁናውን ሹመት ከተሾመ በኋላ ቅዱስ እስጢፋኖስ በማዕድ ጉዳይ በሌሎች ማህበራዊ ጉዳዮች ሲጠመድ አይደለም የምትመለከቱት እና ወዲያው መንፈስ ቅዱስ የሞላበት እምነት የሞላበት ሰው እንደነበር ቅዱስ ሉቃስ ይነግረናል። እዚሁ ምዕራፍ ላይ እስጢፋኖስ እንደወጣ ከ5 ምኩራባት የተውጣጡ አይሁድ ወደ እስጢፋኖስ እንደመጡ ይናገራል። ሊከራከሩት ቅዱስ እስጢፋኖስ ያስተምር ነበር። ማስተማር ብቻ ሳይሆን ተአምርም ያደርግ ነበር። ታላላቅ ተአምራትና ድንቆችን ያደርግ ነበር። በዚህ ምክንያት አንዳንዶች ቅዱስ እስጢፋኖስን ሊከራከሩት ከ5 ምኩራባት ተውጣጣው መጡ። እንግዲህ እነዚህ 5 ምኩራባት የሚባሉት ልክ በስክሪናችሁ ላይ እንደምትመለከቱት የነፃ ወጪዎች ምኩራብ የሚባል ነበር፣ የእስክንድሪያ ምኩራብ የሚባል ነበር፣ የኪልቅያ ምኩራብ የሚባል ነበር፣ የእስያ የሚባል ነበር እና እነዚህ ምኩራባት እንግዲህ በኢየሩሳሌም መቅደስ ብቻ ሳይሆን በጣም ብዙ የጸሎት ቤቶች ወይም ምኩራባት ተሰርተው ነበረ። እነዚህ ምኩራባት የታነጹበት ዋነኛው ዓላማው ምንድነው? ወደ ኢየሩሳሌም ከሌላው አገር የሚመጡ አይሁዶች ነበሩ እና እነዚህ አይሁዶች ወደ ኢየሩሳሌም ከገቡ በኋላ በኢየሩሳሌም ስላላደጉ በደንብ የዕብራይስጡን ቋንቋ ስላልተማሩ ስላላጠኑ አረማይኩን ስለማያውቁት የሚገለገሉት በራሳቸው ቋንቋ ወደሚያስተምሩበት ወደሚማሩበት ምኩራብ በመሄድ ነበር እና እንደመጡበት ሀገር ምኩራባቸው በሀገራቸው ይሰየም ነበር። ስለዚህ ከኪልቅያ ለምሳሌ የመጡ ሰዎች የኪልቅያ ምኩራብ የምትባላለች እዛ ሄደው ነው ተሰብስበው ጸሎት የሚያደርጉት፣ መጻሕፍት የሚተረጉምላቸው በዚያ ምኩራብ ውስጥ ነው። ሁሉም ደግሞ ተሰብስበው በአንድ ላይ በመቅደስ ውስጥ ደግሞ እግዚአብሔርን ያመልካሉ፣ መስዋዕት ያቀርባሉ። ስለዚህ የተለያዩ ምኩራባት ይታነጹ ነበር በተለይ በመጀመሪያው ክፍለ ዘመን እና
ከነዚያ ከአምስት ምኩራባት የተወጣጡ ሰዎች እስጢፋኖስን ሊከራከሩት እንደመጡ ቅዱስ ሉቃስ ይነግረናል። እንግዲህ ከነዚህ አምስት ምኩራባት መካከል አንደኛዋ ኪልቅያ ነች። ኪልቅያ ደግሞ ቅዱስ ጳውሎስ ተወልዶ ያደገበት የተርሴስ ተርሴስ ዋና ከተማ ነች። ኪልቅያ ደግሞ ተርሴስ የምትገኝባት ሀገር ነች እና ቅዱስ ጳውሎስ ኪልቅያ ውስጥ በምትገኝ ተርሴስ ውስጥ ያደገ ስለሆነ ቅዱስ ጳውሎስ የትኛው ምኩራብ ውስጥ ይገኛል ብላችሁ ከጠየቃችሁ፣ በአይሁድነት ሳለ የት ይገኛል ብላችሁ ከጠየቃችሁ የሚገኘው በኪልቅያ ምኩራብ ውስጥ ነው ይገኝ የነበረው። ስለዚህ በኪልቅያ ምኩራብ ውስጥ ተሰብስበው ይማሩ ያስተምሩ ከነበሩ አይሁድ መካከል ጳውሎስ ወይም የያን ጊዜው ሳውል እንደሚኖር አንዳንድ የታሪክ ምሁራን ይናገራሉ። ስለዚህ እስጢፋኖስን ከተከራከሩት ሰዎች መካከል አንደኛው ጳውሎስም ይኖርበታል ወይም ሳውልም ይኖርበታል የሚል አስተያየት ይሰጣሉ። ስለዚህ ታሪኩ የሚጀምረው የሐዋርያት ሥራ ምዕራፍ 6 ላይ ነው ማለት ነው። ስለዚህ እስጢፋኖስን ተከራከሩት። እስጢፋኖስ በጣም ብርቱ ሰው ስለነበረ በቃልም በመጽሐፍም ተከራክረው ሊያሸንፉት አልቻሉም። ቅዱስ ሉቃስ እንደሚነግረን በሐዋርያት ሥራ ላይ ይናገርበት የነበረው መንፈስ ይቃወሙት ዘንድ አልቻሉም ይላል እና ቅዱስ እስጢፋኖስ የተማረ ሰው ነው። መጻሕፍትን በደንብ አድርጎ ያውቃል። ብሉያቱን ተምሯል። ስለዚህ ሲጠቅሱበት እሱም እየጠቀሰ ይመልስላቸው ነበር እና እውቀትም ነበረው። የእግዚአብሔር መንፈስ ከሱ ጋር ነበር እና ሊቋቋሙት አልቻሉም። በክርክር ገጥመው ሊቋቋሙት ሳይችሉ ሲቀሩ ሲያሳፍራቸው ያን ጊዜ የሐሰት ምስክሮችን ሰበሰቡና እስጢፋኖስን ከሰውት ነበር። እስጢፋኖስ ላይ ያሰሙበት ክስ ምንድን ነው? የውሸት ክስ ነው የፈጠሩበት። አንደኛ መቅደሱን የሚያቃልል ነገር ይናገራል፣ የሙሴን ሕግ ይሽራል። ከዚያ ኢየሱስ ደግሞ ይህን ቤተ መቅደስ ያፈርሰዋል ብሎ ያስተምራል ብለው እስጢፋኖስን በሐሰት ከሰሱት። ወደ ሸንጎ አስገቡት። እስጢፋኖስ በሸንጎ ፊት ቆሞ እንዲያስረዳ የሸንጎቹ ሽማግሌዎች ጠይቀውት ነበረ። እስጢፋኖስ በጣም የሚያስገርም በሐዋርያት ሥራ ምዕራፍ 7 ላይ ተጽፎ ታገኙታላችሁ። በጣም የሚያስገርም ትምህርት አስተምሯል። አንድ ምዕራፍ የፈጀ ትምህርት ነው ያስተማረው። ከአብርሃም ጀምሮ እስከ ሐዲሱ ዘመን እንግዲህ አምላካችን ክርስቶስ እስከመጣበት እስከ ሐዲሱ ዘመን ያለውን አይሁድ ያደረጉትን በደል እንደገና እነሱ እንግዲህ ሰው ይድናል ይጸድቃል ብለው የሚያስቡት ኢየሩሳሌም ባለችው መቅደስ ውስጥ ነው እግዚአብሔር የሚገኘው። ሰው የሚድነው በመገዘር እና ሌሎች እግዚአብሔር ለአይሁድ የሰጣቸውን የሕግ ትእዛዝ በመጠበቅ ነው ብለው ያስቡ ስለነበረ እግዚአብሔር መቅደስ ሳይታነጽ በፊት በእነ አብርሃም ይመለክ እንደነበር፣ ስለዚህ አንድ ሰው ግዴታ እግዚአብሔርን ለማግኘት ኢየሩሳሌም መምጣት አለበት የሚለው የነሱ ሐሳብ ትክክል እንዳልሆነ ከአብርሃም ጀምሮ ሲያስረዳችሁ ትመለከታላችሁ። ሁለተኛ አንድ ሰው ከእግዚአብሔር ጋር የሚገናኘው ትክክለኛ ግንኙነት የሚመሰርተው ልክ እነሱ እንደሚሉት በግዝረት ብቻ እንዳልሆነ፣ አብርሃም እግዚአብሔር ከዘመዶቹና ከወገኖቹ ተለይቶ እንዲወጣ ከጠራው በኋላ ሳይገዘር በፊት አብርሃም 15 ዓመት ከእግዚአብሔር ጋር አባትና ልጅ ሆነው እንደቆዩ በእግዚአብሔር አምኖ ማመኑ ብቻ ከእግዚአብሔር ጋር በደንብ እንዲተሳሰር እንዳደረገው ይህን እየተረከላቸው ያስተምራቸዋል። በኋላ የሚናገረው ንግግር ሲገባቸው አይሁድ ያን ጊዜ በጣም ይጮሃሉ፣ ይቆጡበታል። እስጢፋኖስ ቀና ሲል ኢየሱስ ክርስቶስን በአብ ቀኝ ይመለከተዋል፣ በአብ ቀኝ አየዋለሁ ብሎ ሲናገር በዚህ ተበሳጭተው በደቦ ፍርድ ከከተማው በር አውጥተው እስጢፋኖስን ወግረው ገለውታል። ምዕራፍ 7 መጨረሻው ላይ እስጢፋኖስን ከመውገራቸው በፊት ምስክሮቹ እስጢፋኖስ ላይ በሐሰት የመሰከሩት ምስክሮች ዱላውን ወይም ውግራቱን የሚያስጀምሩት እነሱ ስለሆኑ ድንጋዩን ከመወርወራቸው በፊት መጀመሪያ የለበሱትን እጀ ሰፊ ልብስ አውልቀው ከእስጢፋኖስ ሳውል ከሚባል እግር ስር እንዳስቀመጡ ቅዱስ ሉቃስ ይነግረናል። እና የሚገርማችሁ በሐዋርያት ሥራ ምዕራፍ 7 ላይ ቅዱስ ሉቃስ ሲጽፍልን እስጢፋኖስን በሐሰት ምስክር የሆኑበት ሰዎች እነማን እንደነበሩ በግልጽ አይናገርም። ይሄን አይናገርም። ግን በጣም የሚያስደንቀው ልክ ሊወግሩት ሲሉ ልብሳቸውን ግን ያስቀመጡና ያንን ልብስ ይጠብቅላቸው የነበረው ሰው ማን እንደሆነ ግን በግልጽ ይናገራል። ሳውል ብሎ ሲጠራው ትመለከታላችሁ። እና የወጋሪዎቹን በሐሰት የከሰሱትን ሰዎች ስም ሳይናገር ልብሳቸውን ይጠብቅላቸው የነበረውን የሳውልን ስም ብቻ መናገሩ እንደው ሉቃስ ሳውል ላይ ወይም ጳውሎስ ላይ ነገሩን በጣም እያገነነው ነው ወይ ከተባለ አይደለም። በዋናነት ሉቃስ ሊተርክ የተነሳው ስለ ቅዱስ ጳውሎስ ወይም ስለ ሳውል ሕይወት ስለሆነ ጠቆም ያደርገናል፣ መነሻው ከየት እንደሆነ ይነግረናል ማለት ነው። ስለዚህ ሳውል የተመለከትነው መጽሐፍ ቅዱስ ላይ አንደኛ ከእስጢፋኖስ ጋር ሲከራከር ነው። ያ ግልጽ ስላልሆነ ብዙ ሰው ላይ ያስተውለው ይችላል። ሁለተኛው ግን በግልጽ ስሙ ሲጠቀስ የምናገኘው የወጋሪዎቹን ልብስ ሲጠብቅ ነው። ምዕራፍ 7 ላይ ነው የምናገኘው። ከዚያ ምዕራፍ 8 ላይ ስትመጡ ምዕራፍ 8 ቅዱስ ሉቃስ የመጀመሪያዎቹ ቁጥሮች ላይ
የእስጢፋኖስ እንደሞተ ይናገራል። ከዚያ ደግ ሰዎች አልቅሰው እንደቀበሩት ይናገራል እስጢፋኖስን። ቀጥሎ ግን ምን ይላል? ሳውል ግን ይላል ቅድም ልብስ ይጠብቅ እንደነበር የነገርኳችሁ ያ አይሁዳዊ የሆነው ሳውል ግን ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ ቤት አሳልፎ ይሰጥ ነበር በማለት ሳውል ከልብስ ጠባቂነት ቤተክርስቲያንን ወደ ማፍረስ እንዴት እንደተሸጋገረ ወንድም ሴትም ሳይለይ ሳይመርጥ ማለት ለሴቶችም ሳይራራ እንደማለት ወንድም ሴትም ሳይለይ ሳይመርጥ ሁሉንም እየጎተተ ወደ ወህኒ እንዴት አሳልፎ ይሰጣቸው እንደነበረ ቅዱስ ሉቃስ በጣም በአጭር ንባብ የሳውልን ታሪክ ሲነግረን እናገኛለን። ስለዚህ ቅዱስ ጳውሎስ ወደ ክርስትና እምነት ከመጠራቱ አስቀድሞ የነበረ ህይወቱ አሳዳጅነት ነበረ። መጀመሪያ ወጋሪዎቹን የእስጢፋኖስን ወጋሪዎች ልብስ ይጠብቅ ነበር ማለት ግን የእስጢፋኖስ ሞት ላይ ተባባሪ አልነበረም ማለት አይደለም። ራሱ በኋላ እንደሚናገረው በሐዋርያት ሥራ ምዕራፍ 26 ላይ የጻድቁ የእስጢፋኖስን ደም በሚያፈሱበት ጊዜ እሱም በሞቱ እንደተስማማ ተባባሪ እንደነበር ራሱ ቅዱስ ጳውሎስ ይናገራል። ስለዚህ ልብስ ይጠብቅ የነበረው አስገድደውት ሳይሆን ወይም አማራጭ ስላልነበረው ሳይሆን ተስማምቶ ነው። እንደውም አውግስቲኖስ የተባለ የሂፖ ሊቀ ጳጳስ ይህንን ታሪክ ሲተረጉም ምን ይላል? ሳውል ድንጋይ አንስቶ ቢወረውር ኖሮ መወረወር የሚችለው አንድ ድንጋይ ብቻ ነበር። ስለዚህ እሱ ድንጋይ አንስቶ ከሚወረውር ይልቅ የብዙ ወጋሪዎችን ልብስ በመጠበቅ እንዲወረውሩ ቢያመቻች ድሉን በብዙ ሰዎች እጅ መውገር ይችላል ማለት ነው እስጢፋኖስን እና የበለጠ እስጢፋኖስ ላይ ቅጣቱን ለማክበድም ነው ራሱ ሳውል ልብስን የጠበቀው አይነት አስተያየት ሲሰጥ እንመለከተዋለን። ስለዚህ ይጠብቅ ነበር ስንል መጠበቅ ሲባል ቀለል አድርጋችሁ እንዳትመለከቱት ነው። በእስጢፋኖስ ሞት ሳውልም እንደተስማማ መረሳት የለበትም። ምዕራፍ 8 ላይ ግን በቀጥታ የወጋሪዎችን ልብስ ሲጠብቅ የነበረው ሳውል ከፍ ብሎ አድጎ እሱ ራሱ አሳዳጅ ሲሆንና በየቤታቸው እየገባ ክርስቲያኖቹን ሲያሳስራቸው ትመለከታላችሁ። በዚህ ምክንያት በኢየሩሳሌም ይኖሩ የነበሩት ክርስቲያኖች ከከተማ ወጥተው እንደተሰደዱ ወደ 8000 የሚሆኑ ክርስቲያኖች ወጥተው ወደየ ክፍለ ሀገራቱ እንደተበተኑ መጽሐፍ ቅዱስ ይነግረናል። ምዕራፍ 9 ላይ ስንመጣ ነው እንግዲህ የሳውልን ወደ ክርስትና እምነት መምጣት መቀየር የምናነበው። እንግዲህ ከአሳዳጅነት ወደ ሐዋርያነት የተለወጠበት የታሪኩ ክፍል የተመዘገበው በሐዋርያት ሥራ ምዕራፍ 9 ነው። ምዕራፍ 9 በጣም አስደናቂ ምዕራፍ ነው። በተለይ ለኛ ለክርስቲያኖች ትልቅ የሚያስተላልፍልን መልእክት አለ። በጣም የሚገርም እንግዲህ የቅዱስ ጳውሎስ ህይወቱን ስትመለከቱ ቅዱስ ጳውሎስን የመሰለ እጅግ በጣም ታላቅ ሐዋርያ እንደሌለ ሁላችሁም ታውቃላችሁ። ይህ ሐዋርያ ግን መነሻው ምን እንደነበር መጽሐፍ ቅዱስ ሲነግረን ከአሳዳጅነቱ ከተሳዳቢነቱ ይጀምርና ነው ከዚያ ወደ ሐዋርያነት እንዴት እንደተሻገረ የሚናገረው። ስለዚህ የክርስትና ህይወት እንደዚህ ነው ማለት ነው እና ብዙ ትልልቅ ቦታ ላይ የደረሱ ቅዱሳን አባቶቻችንን ብትመለከቱ መነሻቸው ግን ልክ እንደኛ ነበር። ልክ እንደኛ ይበድሉ ይወድቁ ይነሱ ነበር። በኋላ ግን በእግዚአብሔር ምሕረት በእግዚአብሔር ቸርነት ተደግፈው በንስሐ ኃይል ነው አብሪ ኮከብ ሆነው በሰማይ የምናያቸው ዛሬ እና ቅዱስ ጳውሎስ ለዚህ ህይወት ትልቅ ህያው ምልክት ነው። ምዕራፍ 9 ስታነቡ እንግዲህ ምዕራፍ 9 ላይ ቅዱስ ጳውሎስ ሲዝት ትመለከታላችሁ። ሳውል ማለት ነው። ሲዝት ትመለከታላችሁ። ክርስቲያኖችን ገድላቸዋለሁ እያለ ሲዝት ትመለከታላችሁ። መዛት ብቻ አይደለም። ከኢየሩሳሌም ተሰደው የወጡ ክርስቲያኖች በደማስቆ ሰላም አግኝተው እየኖሩ ነው የሚል አይነት ዜና ስለሰማ በደማስቆ ሄዶ እነዚያን በሰላም ይኖሩ የነበሩ ክርስቲያኖችን መልሶ አስሮ ወደ ኢየሩሳሌም ለማምጣትና ለማሰቃየት ፈቃድ እንዲያገኝ ወደ ሊቀ ካህናቱ ገብቶ የፈቃድ ደብዳቤ ሲለምን ትመለከታላችሁ። በደማስቆ ያሉ ምኩራባት ለዚህ ስራው እንዲተባበሩት እና እሺ ብለው እንዲታዘዙት የፈቃድ ደብዳቤ እንዲጽፍለት ሊቀ ካህናቱን ገብቶ ሲለምነው ትመለከታላችሁ እና በጣም የሚያስደንቅ ነው። ለመነው ነው የሚለው፣ ጠየቀው አይደለም፣ ለመነው። ወይም ብትሄድ ጥሩ ነው የሚል ጥያቄ ሲቀርብለትም አይደለም ቅዱስ ጳውሎስ የጠበቀው እና ያን ጊዜው ሳውል ገብቶ ሊቀ ካህናቱን የፈቃድ ደብዳቤ እንዲሰጠው ጽፎ እንዲሰጠው ሲለምነው ትመለከታላችሁ እና ሳውል አይደለም ሲያገለግል ሲያሳድብ ራሱ ለምኖ ያሳድ የነበረ ሰው ነው። በኋላ ወደ አገልግሎት ከተጠራ በኋላማ ለበጎ ስራ ምን ያህል ተገዝቶ ምን ያህል ቁርጠኛ ሆኖ እንዳገለገለ ሁላችሁም የምታውቁት ነው። እና ሊቀ ካህናቱን ገብቶ ለመነው። ሊቀ ካህናቱም ያን ደብዳቤ ጽፎ ሰጠው። ደብዳቤው ከተቀበለ በኋላ ሳውል ሳያድር የሄደው ወደ ደማስቆ ነው። ደማስቆ እንደምናስበው በአንድ ቀን የሚገባባት ከተማ አልነበረችም እና አንድ ሰው ከኢየሩሳሌም ወጥቶ ደማስቆ ሲደርስ ድረስ ቢያንስ
6 ቀን ይፈጅበታል መንገዱ እና በጣም አስቸጋሪ አቀበት ቁልቁለት የበዛበት መንገድ ነው። ጳውሎስ ወይም ሳውል የዚያን ጊዜው ሳውል በጣም ለሃይማኖቱ ቀናተኛ ስለነበረ እና ክርስቲያኖቹ ኢየሱስ ክርስቶስ እያሉ የሚጠሩት ስም የአይሁድ እምነቱን የሚያጠፋበት ስለመሰለው ያንን ለመቃወም በጣም ቁርጠኛ ሆኖ የ6 ቀን መንገድ ያህል ለመጓዝ ወስኖ ከኢየሩሳሌም ሲወጣ ትመለከታላችሁ። ከኢየሩሳሌም ወጥቶ እየሄደ ሳለ መንገድ ላይ ግን ያልጠበቀው ነገር ገጠመው። ሳውል ልክ ወደ ደማስቆ ሊገባ ጥቂት መንገድ ሲቀረው፣ እንግዲህ ወደ ደማስቆ ገና አልገባም ነበር፣ ሊገባ ግን ጥቂት መንገድ ሲቀረው ያን ጊዜ ድንገት በእርሱ ዙሪያ ከሰማይ የሚያንጸባርቅ ብርሃን ሲበራ ተመለከተ። ሳውል ያን የሚያንጸባርቀውን ብርሃን መቋቋም ስላልቻለ ወደ መሬት ወድቋል። ከወደቀ በኋላ ግን ብርሃን ብቻ አልነበረም ሳውል ያየው የነበረው፣ በዚያ በብርሃን ውስጥ ደግሞ የሚሰማ ድምፅ ነበረ። ሳውል ይህንን ድምፅ ከሰማይ ሲመጣ ተመለከተ። ምን የሚል ቃል ሰማ ከተባለ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማና ይህ ድምፅ በጣም አስደንጋጭም ነው አስገራሚም ጭምር ነው። እንግዲህ ከዚያ በፊት ሳውል እንዲህ አይነት ብርሃን አይቶ አያውቅም ነበር በህይወቱ እና ድንገት ነው ይህንን በጣም የሚያንጸባርቅ ብርቱ የሆነ ኃይለኛ ብርሃን ያየው። ያን ብርሃን እንዳየ መቋቋም ስላልቻለ መሬት ላይ ነው የወደቀው። መሬት ላይ ከወደቀ በኋላ ግን ከዛ ብርቱ ከሆነ ጠንካራ ከሆነ ብርሃን ውስጥ የወጣው ቃል በጣም በጣም የሚያስደንቅ ነው። ምን የሚል ነው? ሳውል ሳውል ስለምን ታሳድደኛለህ? ለምን ታሳድደኛለህ የሚለው ቃል አስገራሚ የሆነበት ምክንያት ከብርሃኑ ጋር በጣም እንደው እንትን የሚል አይደለም፣ የሚነጻጸር አይደለም እና በጣም ብርቱ የሆነ ብርሃን መጥቶ ከጣለው በኋላ ከብርሃን ውስጥ ግን የመጣው ቃል ልክ ደካማ ሰው የሚናገረው አይነት ቃል ነው። ለምሳሌ እናንተ እንደው አቅማችሁ ደካማ ቢሆንና ከእናንተ በጉልበት የሚበረታ ሰው የሆነ ነገር ቢያደርጋችሁ ቢመታችሁ ለምን ትመታኛለህ ብላችሁ ትጠይቃላችሁ አይደል? እና እግዚአብሔር ሳውልን በብርቱ ብርሃን መጥቶ ከጣለው በኋላ ያነጋገረው ግን በትህትና ነው። ሳውል ሳውል ስለምን ታሳድደኛለህ ብሎ በትህትና ሲያናገረው ትመለከታላችሁ። እና ይህ ንግግር ለቅዱስ ጳውሎስ በጣም በጣም ለዚያን ጊዜው ሳውል ማለት ነው በጣም የሚያስገርም ነበር። እና እዚሁ የሐዋርያት ሥራ ላይ ስታነቡት እየተደነቀ እየተንቀጠቀጠ ይላል። ስለዚህ ቅዱስ ጳውሎስ ተደንቋል ማለት ነው። ሳውል ተደንቋል፣ ለምን ታሳድደኛለህ በሚለው የትህትና ቃል ተደንቋል። እና እግዚአብሔር በጣም በጣም ጠንካሮች የነበሩ አልበገር አልሰበር ያሉ በጣም ብዙ ኃያላንን ሰብሮ የጣለው በትህትና ነው። በነገራችን በትህትና ነው። ሁላችሁም እንደምታውቁት እኛ የሚወደቅነውን ጸጋ ያጣነው የጎሰቆልነውን እኛን ለማዳንም ሲመጣ እግዚአብሔር የመጣው በትህትና ነው። በግርግም ውስጥ በመወለድ አይደል፣ ያለ ቤት በመኖር በመናቅ በመዋረድ በመሰደብ በኋላም ደግሞ እርቃኑን በመሰቀል ነው አምላካችን እኛን ያዳንንና ያጣነውን ጸጋ የመለሰልን። እና እግዚአብሔር ትዕቢተኞችን ከወደቁበት የሚያነሳው በትህትና፣ በትዕቢት የቆሰሉትን የሚፈውሰው በትህትና መድኃኒት ነው። እና ጳውሎስንም በትህትና ስለምን ታሳድደኛለህ በማለት ሲጠይቀው ትመለከታላችሁ። አቅም እንደሌለው ሰው በብርሃን መጥቶ ከጣለው በኋላ ከብርሃን ውስጥ የወጣው ድምፅ ግን ከዚያ ጋር እንትን የሚል አልነበረም። ለምን ታሳድደኛለህ ብሎ በትህትና ሲጠይቀው ትመለከታላችሁ። ይህ ጥያቄ እጅግ በጣም አስደናቂ ጥያቄ ነው። አስደናቂ ብቻ ደግሞ ሳይሆን አስደንጋጭም ነው ለሳውል። ለምንድን ነው? ሳውል ይህን ሁሉ ነገር ያደርግ የነበረው ከክፋት አልነበረ ወይም ለራሱ ክብር ከመጨነቅ አልነበረም። እንግዲህ ሳውል የፈሪሳዊ ልጅ ፈሪሳዊ ነው እሱ ራሱ። ነገር ግን ፈሪሳዊ ነው ስንል እውነተኛ ፈሪሳዊ ነበር። እውነተኛ ፈሪሳዊ ማለት ራሱን ለእግዚአብሔር የለየ ፈሪሳዊ ማለት በነገራችን ላይ የተለየ ማለት እና እኔ አምላካችሁ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ የሚለው ቃል ነው መሰረት የሚያደርጉት ፈሪሳውያን። እና ፈሪሳዊ ማለት የተለየ ማለት ነው። ለእግዚአብሔር የተለዩ፣ ከክፋት የተለዩ፣ ከሌሎች ክፉ ከሆኑ ስጋቸውን ነፍሳቸውን ሊያረክሱ ከሚችሉ ነገሮች ሁሉ የተለዩ፣ ሕጉን በመጠበቅ ከሌላው ሕዝብ የተለዩ። ለዚያ ነው ፈሪሳዊ ተብለው የሚጠሩት። የሕግ መምህራን ተብለው ይታወቃሉ እነዚህ። ስለዚህ ሳውል እውነተኛ ፈሪሳዊ ነበር። ለእግዚአብሔር ብሎ ራሱን የለየ፣ የአባቶችን ወግና የእግዚአብሔርን ትእዛዝ በጣም ይጠብቅ የነበረ፣ በጥንቃቄ ይጠብቅ የነበረ፣ ምንም አይነት ወቀሳ ያልነበረበት ሰው ነው። እውነተኛ አገልጋይ የነበረ ሰው ነው። እግዚአብሔር የሚወደደለት ይህንን እውነተኛነቱ ነው በነገራችን ላይ። ስለዚህ ሳውል ክርስቲያኖችን ሲያሳድ፣ በምኩራብ ውስጥ እየገረፈ ሲያስጨንቃቸው፣ ኢየሱስ ክርስቶስ የሚለውን ስም እንዲሳደቡ ሲያደርጋቸው፣ እንደገና ደግሞ ከኢየሩሳሌም ወደ ደማስቆ የሸሹትን እነዚያን ከሃዲ የሚላቸውን እሱ ክርስቲያኖችን ይዞ አስሮ ወደ ኢየሩሳሌም ለማምጣት ሲሄድ ያስብ የነበረው እግዚአብሔር ደስ የሚሰኝበትን ስራ እንደሚሰራ ነበር።
እግዚአብሔር ደስ የሚሰኝበትን ስራ እንደሚሰራ ነበር። የእሱን ቅናት እግዚአብሔር እንደሚቀበለው ያስብ ነበር። በመጽሐፍ ቅዱስ ላይ የምናገኛቸው እግዚአብሔር የተቀበላቸው ቅናቶች አሉ። ለምሳሌ ታስታውሱ እንደሆነ ፊንሐስ የሚባል አንድ ሰው ነበረ። በዚህ በኦሪት መጽሐፍ በኦሪት ታሪኩ ተቀምጦልናል እና ፊንሐስ በቤተ መቅደስ ውስጥ የማይገባ ነገር ያደርጉ የነበሩ ሁለት ምናምንቴ ሰዎችን ሲያይ በድንኳን ውስጥ ማለት ነው። ፊንሐስ ምን አደረገ? ጦር አመጣና ያንን ጦር ወስዶ በድንኳን ውስጥ የማይገባ ነገር ያደርጉ የነበሩ ሁለቱን ሰዎች በጦሩን ወርውሮ አጣበቃቸው ይላል፣ ገደላቸው ይላል። እና ልክ ሲያጣብቃቸው እግዚአብሔር ለምንድን ነው የገደልከው አይደለም ያለው፣ ለቤቱ ስለቀናው ቅናት አመሰገነው። ፊንሐስ ማመስገን ብቻ ሳይሆን ከዚህ በኋላ ክህነት ከፊንሐስ ቤት እንዳትወጣ ብሎ ቃል ሲገባውላት ትመለከታላችሁ። ታስታውሱ እንደሆነ ኤልያስም ለእግዚአብሔር ክብር ቀንቶ በጣም ብዙ የጣዖት ካህናት እንዲገደሉ አድርጓል። እና ይህንን ሳውል ስለሚያውቅ አሁንም ስለ እግዚአብሔር ክብር ስለ ኦሪት እምነቱ ብሎ የሚቀናውን ቅናት እግዚአብሔር ለሱ ብቻ ሳይሆን ለልጅ ልጆቹ የሚተርፍ ጽድቅ አድርጎ እንደሚቆጥርለት ያስብ ነበር። እና ይህን አስቦ በጣም ይፋጠን የነበረው ሳውል ግን ድንገት ከሰማይ ከመጣ ድምፅ ለምን ታሳድደኛለህ ብሎ በጥፋተኝነት የሚከሰውን ቃል ሲሰማ ሳውል ያልደነገጠ ማንም ሊደነግጥ አይችልም። ስለዚህ ሳውል ስለምን ታሳድደኛለህ የሚለው ለሳውል የሚያስደንቅ ነበር በትህትና ስለተነገረ፣ ሁለተኛ ግን ደግሞ የሚያስደነግጥም ጭምር ነበር። ምክንያቱም እሱ እግዚአብሔርን እያገለገለ እንደሆነ እንጂ እያሳደደ እንደሆነ ስለማያስብ ማለት። ስለዚህ ሳውል ጠይቋል። የማሳድደህ አንተ ማነህ በማለት ሲጠይቅ ትመለከታላችሁ። የማሳድደህ አንተ ማነህ የሚለው ጥያቄ አንደኛ ሳውል ክርስቲያኖችን ያሳድ የነበረው በተንኮልና ሆን ብሎ ሳይሆን ሳያውቅ እንደነበር የሚያሳይ ቃል ነው። ስለዚህ ያጠፋው ባለማወቅ ነው። እሱም በኋላ በጢሞቴዎስ መልእክቱ ላይ በደንብ በሰፊው ሲጠቅሱ ትመለከታላችሁ። ሳላውቅ ስላደረኩት ነገር ምሕረትን አገኘው በማለት ሳውል ያደርግ የነበረው ነገር ሁሉ ሳያውቅ ሆን ብሎ እንዳላደረገው ሲናገር ትመለከታላችሁ። ስለዚህ የማሳድደህ አንተ ማነህ በማለት ሲጠይቅ ትመለከታላችሁ። ሁለተኛ ለማወቅ ነው፣ እርግጡንም ለማወቅ ነው። በዚህ አብርሃም ውስጥ ሆኖ የሚያናግረው ማን እንደሆነ በደንብ እንዲገባው ነው ሳውል የጠየቀው። እና የማሳድደህ አንተ ማነህ ባለው ጊዜ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይበስብሃል በማለት አምላካችን ክርስቶስ መልሶለታል። እና በጣም የሚያስደነግጥ ነው ለሳውል። ምክንያቱም ሳውል ኢየሱስ ክርስቶስ የሚባል ሐሳዊ መሲህ ተነስቶ ነበር፣ በጣም ብዙ ሰዎችን ያስከትል ነበር። በኋላ ግን የተረገሙ ሰዎች በሚቀጡበት በመስቀል ላይ ተሰቅሎ ተዋርዶ ሞተ፣ እሱ እውነተኛ መሲህ አይደለም ብለው የክርስቶስን እውነተኛ መሲህነት በውሸት ክደው ወገኖቹ ነግረውት ነበር። ለዚያ ነው ክርስቲያኖችን ያሳድድ የነበረው ማለት። እሱ እውነተኛ መሲህ አይደለም፣ መሲህ ከሆነ እንዴት እውነተኛ መሲህ ሊሰቀል፣ ሊንገላታ፣ መከራ ሊቀበል፣ የተረገሙ ሰዎች በሚቀጡበት በመስቀል ላይ ተሰቅሎ እንዴት ሊሞት ይችላል የሚል ጥያቄ በውስጡ ስለነበረ የእሱን ደቀ መዛሙርት የክርስቶስን ደቀ መዛሙርት ያሳድድ ነበረ። ስለዚህ ሞቶ መቃብር ውስጥ ነው ያለው ብሎ የሚያስበውን ኢየሱስ ክርስቶስን አሁን በሰማይ ሆኖ የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ ብሎ ሲናገር ሲሰማው ለጳውሎስ ከዚህ በላይ አስደንጋጭ ነገር የለም። ያስደነግጣል። ማስደንገጥ ብቻ ደግሞ አይደለም። ጳውሎስ ከዚህ በኋላ ምንም አይነት ጥያቄ ስለ ክርስቶስ ትንሣኤ መነሳት ጥያቄ ሲያነሳ አትመለከቱ። ምክንያቱም ሳውልን ከሐዋርያት መካከል እንደው አንዱ ሐዋርያ አግኝቶት አይደለም ኢየሱስ ክርስቶስ እኮ ከሙታን ተነስቷል፣ ዘመዶች ወይም ወገኖች ፈሪሳውያን እንደነገረው አይደለም፣ ሙስና መቃብርን ድል አድርጎ ክርስቶስ ከመቃብር ወጥቷል ተነስቷል ብሎ ቢነግረው ኖሮ በጣም አስቸጋሪ ሊሆንበት ይችል ነበር ለማመን። አሁን ግን ሳውል ከሞት የተነሳው ኢየሱስ ክርስቶስን በዚያ ብርሃን ውስጥ ተመልክቶታል። እና አንዳንድ ሰዎች ሳውል ብርሃን ብቻ ያየ የሚመስላችሁ ሰዎች አሉ። እሱ ትክክል አይደለም። በዚያ ብርሃን ውስጥ ኢየሱስ ክርስቶስን አይቶታል። ያ ብርሃን እንደውም የክርስቶስ የክብሩ ብርሃን ነው። የሳውልን አይን የበዘበዘው ሳውል መቋቋም እስኪያቅተው ድረስ የወደቀበት ያ ብርሃን የኢየሱስ ክርስቶስ የክብሩ ብርሃን ነው። ለዚያ ነው በኋላም ላይ ምን ይላል ሲጽፍልን እኮ እርሱ ብቻ የማይሞት ነው አለ። እሱ ብቻ የማይሞት ነው። ስለዚህ ክርስቶስን አሁን ሞተ ብዬ እንደ ድሮ አላስተምርም አለ። እሱ ብቻ የማይሞት ነው ይልና ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ማንም ሊቀርበው በማይችል ብርሃን ውስጥ፣ ምክንያቱም ሊቀርበው አልቻለም ሳውል። ያ ብርሃን ጥሎታል፣ አይኑን በዝብዞ አጥፍቶታል። ስለዚህ በዚያ ብርሃን ውስጥ ያየው ኢየሱስ ክርስቶስን ነው። ሐናንያ በኋላ ሳውልን ለማጥመቅ
ወደ ይሁዳ ቤት በገባ ጊዜ ሳውል ሆይ በመንገድ የታየህ እሱ ኢየሱስ ይለዋል። ስለዚህ በመንገድ ያየው ኢየሱስ ክርስቶስን ነው ያለ እየነገረው ነው ሐናንያ። በመንገድ የታየህ እሱ ኢየሱስ እጆቼን ጭንብህና ዓይንህን አበራልህ ዘንድ ልኮኛል በማለት ሲናገር እናገኘዋለን። ስለዚህ ሳውል በዚህ አብርሃም ውስጥ ያየው ክርስቶስን ነው። በቆሮንቶስ መልእክቱም ላይ ቅዱስ ጳውሎስ ምን አለ? ኢየሱስ ክርስቶስንስ እኔ አላየሁትም ምን ይላል? ስለዚህ ቅዱስ ጳውሎስ ኢየሱስ ክርስቶስን አይቶታል ማለት ነው በደማስቆ እና ክርስቶስን አየው። ሞቶ ነበር፣ ሞቶት እንደተቀበረ ያስብ የነበረውን ከመቃብር በታች ነው ብሎ ያስብ የነበረው ኢየሱስ ክርስቶስን በሰማይ ሆኖ ተመለከተው፣ ሕያው ሆኖ አየው ኢየሱስ ክርስቶስን። ስለዚህ ቅዱስ ጳውሎስ ከዚህ በኋላ የትኛውም አይሁዳዊ መጥቶ ክርስቶስ እንደዚህ ሆኖ ሐዋርያት ሰርቀውት ስጋውን ከሞት አልተነሳም ብሎ በሐሰት ክርስቶስን ሊከስለት ቢሞክር ሊያምነው አይችልም። ምክንያቱም ከሞት የተነሳው ኢየሱስ ክርስቶስን በዓይኑ አይቶታል። እና እንዴት ሳውል በዚህ በጣም በአጭር ጊዜ ሊመለስ ቻለ ብላችሁ ከጠየቃችሁ በዚህ በአጭር ጊዜ ሳውል የተመለሰው ኢየሱስ ክርስቶስን ከሞት የተነሳውን ኢየሱስ ክርስቶስን በዓይኑ ስላየው ነው። ስለዚህ ቅዱስ ጳውሎስ የክርስቶስ የትንሣኤው ፍሬ ነው ማለት ነው። አምላካችን ክርስቶስ በትንሣኤው መገለጥ ከመለሳቸው የክርስትና ገንዘብ ካደረጋቸው ንብረቶቹ መካከል አንደኛው ሳውል ነው ወይም ቅዱስ ጳውሎስ ነው። እና ክርስቶስን ካየው በኋላ ቅዱስ ጳውሎስ ከዚያ በኋላ መከራከርም አልፈልግም፣ ስለዚህ እኔ የናዝሬቱ ኢየሱስ ነኝ ያለው። ከዚያ የመውጊያውን ብረት ብትቃወም ይለዋል ለአንተ ይብስብሃል። ምን ማለት ነው? ከዚህ በፊት ሳውል እስጢፋኖስን ሄዶ እንደተከራከረው ቅድም አንስተናል፣ ታስታውሳላችኋል። እስጢፋኖስን ብቻ አይደለም ሌሎቹንም ሐዋርያት የማግኘት እድል ሳይኖረው አይቀርም። በቀጥታ ከነገሌ ጋር ተገናኘ ተብሎ ባይጻፍልንም በኢየሩሳሌም ስለነበር የነበረው በመቅደሱ ዙሪያ ስለነበር የነበረው ሳውል ምሁረ ኦሪት ነው። ስለዚህ ሐዋርያት ተከሰው ሲቀርቡ እነሱን ከሚዳኟቸው ሰዎች መካከል አንደኛውም ሊሆን ይችላል። የእነሱን ጉዳይ ከሚሰሙ ከሚከራከሯቸው ሰዎች መካከል አንደኛውም ሊሆን ይችላል እና ከዚህ በፊት የወንጌልን ድምፅ ሳይሰማ አይቀርም ሳውል። እስጢፋኖስን ሲያስተምረው የእስጢፋኖስን ትምህርቱ ሰምቷል። ዮሐንስ አፈወርቅ ይህን ይናገራል። ስለዚህ ሰምቶ እስጢፋኖስን ግን ሊመለስ አልቻለም ነበር ሳውል። ይሄ ግን የመጨረሻ ዕድሉ ሊሆን እንደሚችል አምላካችን ክርስቶስ አስምሮ ነው የነገረው። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ከዚህ በኋላ የመውጊያ ብረት ያለው የእግዚአብሔርን ቃል የእግዚአብሔር ቃል የመውጊያ ብረት ይባላል። እንግዲህ የመውጊያ ብረት የሚለውን በመጽሐፍ ቅዱስ መዝገበ ቃላት ላይ ስንፈትሽ ትርጉሙ ምንድነው? ገበሬዎች ወይም ፈረስ የሚጋልቡ ሰዎች የሚጠቀሙት ነው። ለምሳሌ ገበሬዎች በበሬ መሬታቸውን ሲያርሱ አንዳንድ ጊዜ በሬው ሊለግም ይችላል። አላርስም ብሎ መሬት ላይ ሊቀመጥ ሊተኛ ይችላል እና አላርስም ብሎ የለገመውን በሬ የሚቀሰቅሱበት የሚያስነሱት የመውጊያ ብረት የምትባላል ጫፏ ላይ ሹል ነች፣ ብረት ነች። በዛ ብረት ወጋ ሲያደርጉት የተቀመጠው በሬ ይነሳል ማለት ነው። ፈረስም አልፈጥንም ብሎ ሲያስቸግር የሚጋልበው ሰው እግሩ ላይ ያለ ሹል ብረት አለ እና በዛች ብረት ፈረሱን ወጋ ሲያደርገው ያን ጊዜ ፈረሱ መንቀሳቀስ መሮጥ ይጀምራል ማለት ነው። እና የመውጊያውን ብረት ብትቃወም ማለት በሬው ወደሱ የሚሰነዘርበትን ያን የመውጊያ ብረት እምቢ ብሎ ሊገፋው ቢሞክር የሚወጋው እሱ ነው፣ የሚጎዳው እሱ ነው። ወይም የኛ ሊቃውንት በጣም ባጭሩ እንደሚያስቀምጡት አንድ ሰው ሰይፍ ላይ ቢቆም የሚጎዳው እሱ ነው እንጂ ሰይፉ አይደለም። ስለዚህ አንተም የመውጊያ ብረት የተባለው የእግዚአብሔር ቃል ነው። ቅዱስ ጳውሎስ በኋላም በመልእክቱ ላይ ምን ይላል? የእግዚአብሔር ቃል ሁለት ሰይፍ ካለው ስለት ይልቅ እጅግ የሰላ እንደሆነ ነፍስና ስጋን ጅማትና አጥንትን እስኪለይ ድረስ ዘልቆ እንደሚወጋ ቅዱስ ጳውሎስ ይናገራል። ስለዚህ የመውጊያ ብረት ያለው የእግዚአብሔርን ቃል ነው ማለት ነው። አሁን የሰማውን መገለጥ አሁን የሰማውን ቃል ካልተቀበልክ የምትቃወም ከሆነ ለአንተ ይብስብሃል። ከዚህ በኋላ ሌላ እድል የሚኖር አይመስልም እንደማለት ነው። እና ቅዱስ ጳውሎስ ይህንን ቃል ሰማ። ወዲያው ግን ቅዱስ ጳውሎስ ያለው ቃል በጣም የሚያስደንቅ ነው። የመለሰው መልስ ምን አለ? ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ጠየቀ። እና በጣም ይገርማል። ቅዱስ ጳውሎስ ክርስቶስን በዚቹ በደማስቆ ላይ በተፈጠረ አጭር ታሪክ ውስጥ መመለሱ ብቻ ሳይሆን ለፈቃዱ የሚገዛ አይነት ሰው በአንድ ጊዜ እንደሆነ የምትመለከቱት ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ሲጠይቅና እንሰማዋለን። እኛ እኮ ይሄንን ቃል ለመናገር እግዚአብሔርን ምን አደርግ ዘንድ ትወዳለህ ለማለት በጣም ብዙ ዓመታት ምን ይፈጅብን። እስከዛሬ ድረስ የወረደብን የእግዚአብሔር ቃል ዝናብ እኮ አይሰብረንም። እግዚአብሔር ምን ማድረግ ትፈልጋለህ ብለን ምን ማድረግ ትወዳለህ ያንተ ፈቃድ ይሁን ብለን እኮ ለመጠየቅ በጣም ብዙ ዓመታት ይወስድብናል። ቅዱስ ጳውሎስ ግን በዚች የደማስቆ ቅጽበት
ምን አደርግ ዘንድ ትወዳለህ ብሎ የፈቃዱ ተገዢ መሆኑን ሲያሳይ ትመለከታላችሁ። እና ይህ የተለወጠ ሰው ጥያቄ በሐዋርያት ሥራ ምዕራፍ 2 ላይም ተጽፎ እናገኛለን። ሐዋርያቱ መንፈስ ቅዱስን ከተቀበሉ በኋላ ቅዱስ ጳውሎስ ወጥቶ የመጀመሪያው ስብከት ሰብኮ ነበር እና በመጀመሪያው የቅዱስ ጳውሎስ ስብከት ብዙ ሰዎች ነው ያመኑት ሰዎች ግን ምን አሉ? ምን ተነግበረ ምን እናድርግ ብለው ቅዱስ ጴጥሮስን ጠይቀውት ነበርና የተለወጡ ሰዎች ጥያቄ ነው። በሐዋርያት ሥራ ምዕራፍ 16 ላይ ያ ፊልጵስያዊ የእስር ቤት ጠባቂ ቅዱስ ጳውሎስና ሲላስ ከታሰሩ በኋላ ሲዘምሩ የእስር ቤቱ መሰረት ተናውጦ ነበር። የእጃቸው ሰንሰለት ተፈታ፣ በሮቹ ተሰበሩ፣ ተከፈቱ። ያን ሲመለከት እስረኞቹ ያመለጡ መስሎት እሱ ራሱን ሊገድል ነበረ። ቅዱስ ጳውሎስ ግን እኛ በዚህ ስላለን በራስ ላይ አንዳች የሚጎዳ ነገር እንዳታደርግ አለው። ያም የእስር ቤት ጠባቂ ወደነ ጳውሎስ እስር ቤት ውስጥ ፋኖስ ይዞ ገብቶ ይዟቸው ወጣና በፊታቸው ሰግዶ ጌቶች ሆይ እድን ዘንድ ምን ላድርግ ብሎ ሲጠይቃችሁ ታገኛላችሁ። ስለዚህ የተለወጠ ሰው ጥያቄ እድን ዘንድ ምን ላድርግ፣ ምን ልስራ የሚል ጥያቄ ነው የሚጠይቀው። እና ቅዱስ ጳውሎስ ሳውል ይህንን ጥያቄ ለክርስቶስ ሲጠይቅ ትመለከታላችሁ። ልታደርግ የሚገባህን ነገር በዚያ ይነግሩሃል፣ በደማስቆ ይነግሩሃል በማለት ወደ ደማስቆ እንዲገባ ሲመራው ታያላችሁ። እና ይሄ በጣም የሚያስደንቅ ታሪኩ ነው። ስለዚህ ቅዱስ ጳውሎስ ይህንን ካየ ከሰማ በኋላ ከወደቀበት አብረውት ያጅቡት የነበረው በጉዞ ወንድሞቹ አንስተው ወደ ደማስቆ እየመሩ ይዘውት ገብተዋል። የቅዱስ ጳውሎስ አይኑ ጠፍቷል፣ ወይም የሳውል አይኑ ጠፍቷል። ምክንያቱም ያንን ብርሃን ከማየት የተነሳ ስለተበዘበዘ ማለት ነው። እና እግዚአብሔር በዚህ ብርሃን በነገራችን ላይ የሳውልን ውሳጣዊ የሆኑ አይኖቹን ቅድም ለእኛ እግዚአብሔር እንዲከፍትልን የለመነውን ውሳጣዊ የሆኑ አይኖቹን ነው የከፈተለት። እና እንግዲህ ኦፕሬሽን ሲሰራ ሁሉ ጊዜ የሆነ ነገር ከተቀደደ እንደው ከተስተካከለ በኋላ ይታሸጋል አይደል፣ ይሸፈናል። ስለዚህ እግዚአብሔር ረቂቅ በሆነ ጥበቡ የሳውልን የውስጥ አይኖቹን የልብ አይኖቹን ካበራ በኋላ የውጭ አይኑን አሽጎታል ማለት ነው፣ ሸፍኖታል። ስለዚህ ጳውሎስ በዚህ ጊዜ የአይኑ ጠፍቶ እንደነበር መጽሐፉ ይነግረናል። የውስጥ አይኖቹን ያበራ ዘንድ የውጭ አይኖቹን እንዲሰወሩ አድርጓል። እየተመራ ወደ ደማስቆ ከገባ በኋላ ይሁዳ በሚባል ሰው ቤት ነበረ የተቀመጠው የነበረው። ይሁዳ በሚባል ሰው ቤት 3 ቀን አሳልፏል ሳውል። ያ 3 ቀን ምግብ ሳይበላ ውሃ ሳይጠጣ በጸሎት የቆየበት ጊዜ ነው። ይቺ 3 ቀኗን ቅዱስ ዮሐንስ አፈወርቅ የዝግጅት ቀን ነች ይላል። የዝግጅት ቀን ነች ማለት ከ3 ቀን በኋላ ስለሚጠመቅ እስኪጠመቅ ድረስ ሳውል ራሱን በጣም የተመለከተበት፣ ያየበት፣ የተጸጸተበት ከዚህ በፊት ያደርግ የነበረውን ጥፋቱን ሁሉ በደሉን ሁሉ ያሰበበት ጊዜ ነው የ3ቱ ቀን ጊዜ። እና ከሚሰማው ጸጸት ከነበረበት የጥፋተኝነት ስሜት የተነሳ ምግብ እንኳን ለመቅመስ አልወደደም ነበር ሳውል። ስለዚህ ምግብ ሳይበላ እየጸለየ 3 ቀን ቆየ። ምን ብሎ ጸልዮ ይሆን የሚለው አልተጻፈልንም፣ ግን የንስሐ ጸሎት የጸለየ ይመስለናል። ቅዱስ ጳውሎስ ማለት እግዚአብሔር እንዲምረው የድሮ በደሉን እንዳያስታውስበት ያለማወቅ የሰራቸውን ስራዎች ሁሉ እግዚአብሔር እንዳይቆጥርበት 3 ቀን የተማጸነ ይመስለናል። በኋላ ቅዱስ ጳውሎስን በዚህ መንገድ በደማስቆ ካናገረው በኋላ አምላካችን ክርስቶስ ቀጥሎ የምናየው ከሐናንያ ጋር ሲነጋገር ነው። የሐዋርያት ሥራ ምዕራፍ 9 ላይ ሐናንያና ክርስቶስ ሲነጋገሩ ትሰማላችሁ። ሐናንያ ሆይ ብሎ ክርስቶስ ይጠራዋል። እነሆኝ ጌታ ሆይ እነሆኛለሁ ለመስማት ዝግጁ ነኝ ብሎ ራሱን ሲያቀርብ ትመለከታላችሁ ሐናንያ። ከዚያ በኋላ ክርስቶስ ትእዛዝ ያዘዋል። ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል ብሎ ይነግረዋል። ስለዚህ አምላካችን ክርስቶስ ለሐናንያ ምን አለው? አንደኛ ቅን በሚባል መንገድ ባለችው ወደ ይሁዳ ቤት እንዲሄድ፣ በዛ ሲሄድ ሳውል የሚባል የጠርሴስ ሰው እንደሚያገኝና ያ ሳውል የተባለው ሰው ደግሞ ሲያገኘው እየጸለየ እንደሚያገኘው፣ ሁለተኛ ደግሞ አይኖቹ እንደጠፉ እንደማያይ ማለት ነው፣ እንደማያይ እና ያን የማያየውን አይን ደግሞ እጁን ጭኖ የሚፈውስለት እሱ እንደሆነ ጌታችን ለሐናንያ በዚህ ዲቴል ሲነግረው ትመለከታላችሁ። እንደገና ደግሞ አንተ እንድትመጣ አስቀድሞ በራእይ አይተዋል በማለት
ለሐናንያ ሲነግሩት ትመለከታላችሁና ይሄ ሁሉ ሀተታ ለምን አስፈለገ የሚለውን ቀጥዬ እነግራችኋለሁ። እንግዲህ ይሄ ሁሉ ሀተታ ለምንድን ነው ያስፈለገው? ይህን ሁሉ ዝርዝር ለምን ነገረው? ስለተጠማቂው ወይም ሄዶ ስለሚያገኘው ሰው ክርስቶስ አስቀድሞ ለሐናንያ ስለምን ይሄን ነገረው ከተባለ ሳውል በስም የሚታወቅ በጣም ኃይለኛ አሳዳጅ ነበር። ክርስቲያኖች ሁሉ ስሙ ሲጠራ ገና የሚደነግጡበት አይነት አሳዳጅ ነበር። ስለዚህ አሳዳጅነቱ በጣም የሚታወቅ ስለነበረ ወደ ሳውል ሂድ ብሎ ዝም ብሎ ቢያዘው ኖሮ ወይም ደግሞ ሂድና በይሁዳ መንደር አንድ ሰው ታገኛለህ በይሁዳ ቤት ውስጥ ያንን ሰው አጥምቀው ብሎ ማንነቱን ሳይነግረው ዝም ብሎ ቢልከው ኖሮ ልክ ይሁዳ ቤት ሲገባ ሐናንያ ሳውል እንደሆነ ባወቀ ጊዜ እንግዲህ ያኔ ምን ሊፈጠር እንደሚችል መገመት በጣም ከባድ ድንጋጤ ምንም ይኖር ነበር። ስለዚህ አስቀድሞ እንዳይደነግጥ አምላካችን ለሐናንያ ስለሚጠመቀው ሰው ማንነት በደንብ አድርጎ ሲያብራራለት ትመለከታላችሁ። የሚገርማችሁ የሐዋርያት ሥራ ምዕራፍ 9 ላይ ነው የታሪክ ያለው። ምዕራፍ 8 ላይ ስታነቡ ፊልጶስ የተባለው ከቅዱስ እስጢፋኖስ ጋር የተሾመው ዲያቆንን መንፈስ ወደ ምድረ በዳ ወደ ጋዛ መንገድ ወደ ምድረ በዳ እንዲሄድ ሲነግረው ታገኛላችሁ። ወደ ምድረ በዳ ውጣ ይለዋል እና ከአንድ ሰው ጋር ትገናኛለህ ብሎ ይነግረዋል። እና ፊልጶስ ወደ ምድረ በዳ ወደ ጋዛ መንገድ እንዲሄድ የተደረገው በዚያ በሰረገላ ላይ ተቀምጦ የኢሳያስን ትንቢት ያነብ የነበረ ኢትዮጵያዊ ባኮስ እየተጓዘ ስለነበር እሱን እንዲያገኘውና አስተምሮ እንዲያጠምቀው ነበር። ግን ለፊልጶስ ስለሚያጠምቀው ሰው ማንነት የእግዚአብሔር መልአክ አልነገረው፣ መንፈስ ቅዱስም አላስረዳውም። ወደዚያ ወደ ጋዛ መንገድ እንኳን ከመጣ በኋላ ሰረገላውን ባየው ጊዜ ወደ ሰረገላው ቅረብ ነው እንጂ የተባለው በሰረገላው ላይ ያለው ማን ነው ምንድን ነው የሚለው ነገር ተዘርዝሮ አልተነገረውም ነበር ለፊልጶስ። ለሐናንያ ግን ስለሚያጠምቀው ሰው ማንነት ሄዶ ስለሚያገኘው ሰው ማንነት በዝርዝር ክርስቶስ ሲነግረው ትመለከታላችሁ። ይሄ ለምንድን ነው? እንዳይፈራ ነው። ግን እንደዚህም ነግሮት ግን ሐናንያ ሲደነግጥ ትመለከታላችሁ። እንደውም ሳውል ከሚለው የጠርሴሱ ሰው ሳውልን ታገኛለህ ከሚለው ቃል በኋላ ሌላውን የሰማ አይመስልም ከድንጋጡ የተነሳ ሐናንያ እና ምን አለ? ጌታ ሆይ እርሱ እኮ በኢየሩሳሌም ያሉ ቅዱሳንን እኮ በጣም ብዙ እንዳሰቃየ ሰምቻለሁ። አሁንም ደግሞ ከሊቀ ካህናቱ ደብዳቤን ተቀብሎ በዚህ የሚኖሩ ምዕመናንን ሊያሳድ እኮ ፈቃድ አለው፣ ወደኛ እየመጣ ነው በማለት ለክርስቶስ ሪፖርት ሲያደርግ ትመለከታላችሁ። እና ይህን የሐናንያን ንግግር በተመለከተ የቤተክርስቲያን ሊቃውንት እንደነ ዮሐንስ አፈወርቅ ያሉ እንደነ ያዕቆብ ዘስሩግ ያሉ በጣም በአድናቆት ያዩታል። እንግዲህ ሐናንያ እንዲህ ብሎ መናገሩ እንደ ጌታ ሆይ እሱ እኮ በጣም አደገኛ ነው እና እንዴት ጭልፊት ከርግቦች ጋር ሊሆን ይችላል? ተኩላን ከበጎች ጋር አብሮ የሚያስቀምጥ ማን ነው? እባብንስ እንደዚሁ ከሌላ ከጫጩቶች ጋር አብሮ ማን ሊያስቀምጥ ይችላል? እና ጌታ ሆይ ይህ ነገር ግን እኛን የበለጠ ለመጉዳት ያሰበበት እሱ ዘዴው ሊሆን አይችልም ወይ? እንደገና እንዴት ወደ አንበሳ ጉድጓድ እኔን ትልከኛለህ? በማለት የመስጋት ጥያቄ እንዳቀረበ እነ ዮሐንስ አፈወርቅ እና ያዕቆብ ዘስሩግ እንዲህ ብሎ ተርጉሞት እናነባለን። ስለዚህ ሐናንያ ጠየቀ። የሚገርማችሁ ነገር ግን እንዳይፈራ ክርስቶስ አንደኛ የምታገኘው ሲጸልይ ነው፣ ሁለተኛ ደግሞ አይኑን ታውሯል፣ አይኑ ጠፍቶበታል። ስለዚህ የጠፋውን አይኑን የምታበራለት አንተ ነህ ብሎ የሚጽናናበትን እነዚህ ሁለቱን ነገሮች ነግሮት ነበረ። ሐናንያ ግን ይህንን ሊያስተውል አልቻለም። መጨረሻ ላይ አምላካችን ክርስቶስ ለሐናንያ የመለሰለት ምንድን ነው? እውነት ነው፣ ነገር ግን አሁን ስለኔ ሊቀበል ስለሚገባው ወይም ስላለው መከራ አሳይቼዋለሁ። በአሕዛብና በአይሁድ በአጠቃላይ በዓለም ሁሉ ሰው ፊት ስሜን የሚሸከም ምርጥ ዕቃ አድርጌዋለሁ እና ሂድ ነው ያለው። ሐናንያም ይህን ቃል ተቀብሎ ሳውል ወዳለበት የይሁዳ ቤት ሄዷል። ሲገባ ሳውልን አይኑ እንደጠፋ ነበር ያገኘው የነበረው። ወደሱ ቀርቦ ወንድሜ ሳውል ሆይ በማለት ሲጠራው ትመለከታላችሁ። ቅድም እዛ ጋር እሱ ሲያሳድድ ነበር እያለ ለክርስቶስ ሲናገር የነበረ ቢሆንም አሁን ግን ሳውልን ባገኘው ጊዜ አንተ አሳዳጅ፣ አንተ አጥፊ አይደለም ያለው፣ ወንድሜ ሳውል ሆይ ያለው እና ክርስቶስ በፍቅሩ በምህረቱ ከተቀበለው እሱ ሊከስ የሚችልበት ምንም አይነት ምክንያት የለውም። ስለዚህ ወደ ሳውል ቀርቦ ወንድሜ ሳውል ሆይ ክርስቶስ ኢየሱስ በመንገድ የታየ እርሱ ወደ አንተ መጥቼ እጅህን ጭኜ ዓይንህን አበራልህ ዘንድ ላከኝ በማለት ሲናገር ታገኛላችሁ። እና ቅዱስ ጳውሎስ ከዚህ በኋላ አይኑ በርቶለት ተጠምቋል ማለት ነው። ምግብ በልቶ እንደበረታ ይናገራል። በአጠቃላይ የሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስ መመለስ በአጭሩ በዚህ መንገድ ሲተርክ ትመለከታላችሁ። እንግዲህ ቅዱስ ጳውሎስ አጠቃላይ ማንነቱን በደንብ አድርገን እንየው ከተባለ ቅዱስ ጳውሎስ የዘር ሐረጉ
ነገደ ብንያም ነው፣ ዕብራዊ ነው። እሱ ራሱ በሮሜ መልእክቱ ምዕራፍ 10 ላይ እንደሚናገረው ምዕራፍ 10 ነው። እሺ ምዕራፍ 10 ላይ እንደሚናገረው እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝ ይላል። ስለዚህ ከአብርሃም ዘር ነው፣ ከብንያም ወገን ነው። ብንያማዊ በጣም የተመረጠ ዘር ነበር አይሁድ። ከዚያ ከዕብራውያን ደግሞ ዕብራዊ እንደሆነ ቅዱስ ጳውሎስ ይናገራል። የጥንት ስሙ ሳውል ነው። ቤተሰቦቹ ያወጡለት ስም ሳውል ነው። እንግዲህ ሳውል በእስራኤል ታሪክ ውስጥ የመጀመሪያው ንጉስ ሳኦል የሚባል ንጉስ አለ። በእንግሊዝኛ ሁለቱም ሳውል ነው፣ ግን ደግሞ የኛ የግዕዙ ላይ ሲተረጎም ያን የእስራኤል ንጉስ የነበረውን ሳኦል ብሎ ይተረጉመዋል። ይህንን ደግሞ ሳውል በማለት ቅዱስ ጳውሎስን ይጠራዋል እና በዚያ ስም አማካኝነት ሳውል የሚለውን ስያሜ እንደሰጡት ታሪኮች ይናገራሉ። ሳውል የሚል ስያሜ ይሰጡታል። ጳውሎስ በሚለውም ስያሜ ይታወቃል። ጳውሎስ የሚለው ስያሜ ከተጠራ በኋላ የተሰጠው ስም ነው። ልክ በመጽሐፍ ቅዱስ ላይ ክርስቶስ የስምዖንን ስም ጴጥሮስ ብሎ እንደቀየረው ልክ እንደዚሁ የጳውሎስንም ሳውል ነበር ስሙ ወደ ጳውሎስነት ቀይሮታል የሚሉ እንዲህ አይነት አስተያየት የሚሰጡ ወገኖች አሉ። ከነዚህ ውስጥ ለምሳሌ ዮሐንስ አፈወርቅ በዚህ ያምናል። ከተቀየረ በኋላ በሹመቱ ጊዜ የተሰጠው ስያሜ ነው ይላል። ሌሎቹም ደግሞ ለምሳሌ እና አውግስጢኖስም በኋላ የተሰጠው ስያሜ ነው። በተለይ በሐዋርያት ሥራ ላይ ስናነብ የምናገኘ አንድ ታሪክ አለ። ቅዱስ ጳውሎስ የመጀመሪያውን ሐዋርያዊ ጉዞውን ሲያደርግ ያገኘው ጳውሎስ ሰርጊዮስ የሚባል አገረ ገዢ ነበር እና ይህንን ሰው ካጠመቀው በኋላ የተሰጠው ስያሜ ነው። ጳውሎስ ሰርጊዮስ የተባለው ሰው ካጠመቀው በኋላ ሳውል ነበር ስሙ፣ በኋላ ግን ጳውሎስ ተብሏል። ጳውሎስ ተብሏል ማለት ሳውል ማን ነው ብሎ ለሚጠይቁ ሰዎች ሳውል እኮ የአገረ ገዢው ጳውሎስን ያጠመቀው የጳውሎሱ እየተባለ ይጠራ ነበር። ስለዚህ ጳውሎስ የሚለው በኋላ ሰርጊዮስ ጳውሎስን ካጠመቀ በኋላ የተሰጠው ስያሜ ነው ብለው አስተያየት የሚሰጡም ወገኖች አሉ። ዞሮ ዞሮ ጳውሎስና ሳውል ይታወቅበት የነበሩ ስሞቹ ናቸው። ጳውሎስ የሚለው ግን በግሪክ ዓለም ይታወቅበት የነበረ ስሙ ነው እና እናትና አባቱ ሳውል የሚለውን ስያሜ ያወጡለትም ቅዱስ ጳውሎስ የተወለደው በተርሴስ ያደገውን በተርሴስ ስለሆነ ተርሴስ ደግሞ የግሪኮ ሮማን ካልቸር የነበረባት ሀገር ነች። ስለዚህ ሳውል ከሚለው ዕብራዊ ስሙ በተጨማሪ በዚያ በሚኖርበት ደግሞ አካባቢ ሌላ የሚታወቅበት ስም መጠሪያ ነበረው፣ እሱም ጳውሎስ ይባላል። በመጽሐፍ ቅዱስ እንግዲህ በተለይ በአዲስ ኪዳን ሁለት ስም ያላቸው ሰዎች አሉ። ልክ በዕብራውያኑ ዘንድ የሚታወቁበትና እንደገና ደግሞ በግሪኩ ዓለም የሚታወቁበት ሁለት ስም ያላቸው ልክ እንደ ሲላስ እና ስልዋኖስ እንደሚለው ስያሜ ሁለት ስም ያላቸው ነበሩ። ልክ የጴጥሮስን የምትመለከቱ ጴጥሮስ ከዚያ ኬፋ በጽሩ ማለት ነው በግሪክ። ልክ እንደዚያው ሳውል የግሪክ ስሙ ጳውሎስ ነው። ለዚህ ጳውሎስ የሚለው ስም በደንብ ደግሞ በስፋትኛ ዘንድ ለመታወቅ የቻለው ቅዱስ ጳውሎስ የአሕዛብ ሐዋርያ ስለሆነ ያስተማረው አሕዛብን ስለሆነ ጳውሎስ የሚለው ስም ሳውል ከሚለው ስም ይልቅ የበለጠ ሲጎላ ትመለከታላችሁ እና የእስራኤላዊ ነው፣ የአብርሃም ዘር ነው፣ ከብንያም ነገድ እንደሆነ ይናገራል። ትምህርቱን በተመለከተ ቅዱስ ጳውሎስ ገማልያል ከተባለ በጊዜው በጣም ታላቅ ከነበረ መምህር ዘንድ የኦሪት ትምህርቱን በደንብ ጥንቅቅ አድርጎ የተማረ ሰው ነው። ገማልያል በሐዋርያት ሥራ ምዕራፍ 5 ላይ ተጽፎ እናገኛለን። ሲጠቀስ በመጽሐፍ ቅዱስ በአዲስ ኪዳን ገማልያል ሁለት ጊዜ ነው ስሙ ሲነሳ የምትመለከቱት። የመጀመሪያው በሐዋርያት ሥራ ምዕራፍ 5 ላይ ነው። ሁለተኛ በዚህ በሐዋርያት ሥራ ምዕራፍ 22 ላይ ቅዱስ ጳውሎስ ከማዘን እንደተማረ ሲናገር ከገማልያል እግር አጠገብ እንዳደገ ይናገራል። ገማልያል በአይሁድ የረበናት ታሪክ ውስጥ በጣም ትልቅ ቦታ ከሚሰጣቸውና ከሚከበሩ መምህራን መካከል አንደኛው ነው። በጣም ጥልቅ እውቀት የነበረው ሰው ነው። እውቀቱ ብቻ አይደለም፣ በጣም በንጽህና በወቅቱ የነበረውን የፈሪሳዊነት ስርዓት ጠብቆ ያለ ነቀፋ ይኖር የነበረ ሰው እንደሆነ የእነሱን መዛግብት ይናገራሉ። በእኛ ቤተክርስቲያን ትውፊት እነ ቅዱስ ዮሐንስ አፈወርቅም እንደሚሉ ገማልያል ከፈሪሳውያን ሆነው ወደ ክርስትና እምነት ከተመለሱ ጥቂት ሰዎች መካከል አንደኛው እንደሆነ በእኛ ቤተክርስቲያን ይታመናል። በተለይ ፎጤስ የሚባል በ5ኛው ክፍለ ዘመን የነበረ አንድ ጸሐፊ ገማልያል እና ኒቆዲሞስ በቅዱስ ጴጥሮስ እና በቅዱስ ዮሐንስ አማካኝነት ጥምቀተ ክርስትና እንደተፈጸመላቸውና ክርስቲያኖች እንደሆኑ ይናገራል። ግን ከአይሁድ ሸንጎ አልወጣም። ገማልያል ቀድሞ ልክ ለሐዋርያቱ እንዳደረገው በሐዋርያት ሥራ ምዕራፍ 5 ስታነቡ ሐዋርያቱን ፈሪሳውያን ሲከሷቸው ሲመለከት፣ ሰዱቃውያን ሲከሷቸው ሲመለከት እነሱን ራቅ አድርገው ወደሱ እንዲመጡ ፈሪሳውያኑ፣ ሰዱቃውያን የሸንጎ አባላት ወደሱ እንዲመጡ አደረገና ተዋቸው። እነዚህ ሰዎች ከእግዚአብሔር ከሆኑ እናንተ ልታስቆሟቸው አትችሉም፣ ከእግዚአብሔር ካልሆኑ ደግሞ እናንተም ባትቃወሟቸው ይጠፋሉ፣ ከዚህ በፊት ተነስተው እንደጠፉ ሰዎች ይጠፋሉ እና ተዋቸው፣ አትጫኗቸው ብለው ለሐዋርያቱ ሲከራከር ትመለከታላችሁ። ልክ እንደዚሁ ከዚያ ክርስትና እምነትንም ከተቀበለ በኋላ በዚያው ሸንጎ ውስጥ ሆኖ
በስውር ክርስቲያኖችን ከመከራ ያድን እንደነበረ አንዳንድ ጸሐፊዎች በዚህ መንገድ ታሪኩን ተርከውት እናገኛለን። ስለዚህ የተማረው ከገማሊያል እግር ስር ነው። ስለዚህ የኦሪት እውቀት ነበር እና ቀላል እንዳይመስላችሁ። በተለይ አምላካችን ክርስቶስ ከመረጣቸው ሐዋርያት ውስጥ የመጽሐፍት እውቀት እንዳላቸው የሚነገርላቸው በጣም ጥቂት ናቸው። እነ ናትናኤል ናቸው፣ በጣም ትንሽ ናቸው። እና አብዛኞቹ ግን እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ግን አሳ በማስገር የኖሩ ስለሆኑ ብዙ እውቀት የላቸውም ነበር እና የገሊላ ሰው ደግሞ ለስራ እንጂ አሳ ለማጥመድ እንጂ ለትምህርት ደግሞ ማነሱን እያሉ ይንቋቸው ነበር አይሁድ። ለዚያ ነው መጽሐፍ ጠቅሰው ሲናገሩ ሲሰሟቸው ከየት አመጡት ብለው ይገረሙባቸው ነበር። በሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ ይላል። በሸንጎ ፊት ቅዱስ ጴጥሮስና ቅዱስ ዮሐንስ ሲያስተምሩ ሲሰሟቸው እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው ከየት አመጡት ብለው ተደነቁባቸው ይላል። እና የሚገርማችሁ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስን በሸንጎ ፊት አቁመው ሁለተኛ እንዲህ እንዳትሉ ላይ ያስፈራሯቸዋል እንጂ ሲከራከሯቸው አታገኙ። ምክንያቱም ያልተማሩ ናቸው ብለው ስለሚያስቡ ይንቋቸው ነበረ። በዚህ በሐዋርያት ሥራ ላይ አይሁድ ለመጀመሪያ ጊዜ ሲከራከሩ የምታገኙት ከእስጢፋኖስ ጋር ነው። እስጢፋኖስ ደግሞ የኦሪትን ትምህርት የተማረ ነው። አንዳንድ የታሪክ ሰዎች እንደሚነግሩን እንደውም እስጢፋኖስም የተማረው ከገማሊያል እግር ስር ነው እና የጳውሎስ የአንድ ዘመን የትምህርት ቤት ጓደኞች እንደነበሩ የጻፉ የታሪክ ሰዎች አሉ። ስለዚህ እስጢፋኖስ የተማረ ስለነበር እሱ መጥተው ሲከራከሩ ታያላችሁ እንጂ ከዚያ በፊት ግን ሐዋርያቱን ያናገሯቸው የነበረው በጅራፍ እየገረፉ ነበር የሚያባሯቸው። ምክንያቱም እውቀት የላቸውም ብለው ስለሚያስቡ። ቅዱስ ጳውሎስ ምሁረ ኦሪት የነበረ በጣም በእውቀቱ ይከበር የነበረ ሰው ነው። የእሱ ወደ ክርስትና መምጣት ግን በጣም ብዙዎቹን አስግቷቸዋል። እንደምታዩት ደግሞ እሱ ፊት እንኳን ቀርቦ ለመከራከርና ለመወያየት አይሁድ አቅሙም አልነበራቸውም። ለዚያ ነው የቅዱስ ጳውሎስን ታሪክ ስታነቡ በጣም ሴራ ሲጠነስሱበት፣ በየመንደሩ የማይሆን ወሬ ሲያወሩበት ትመለከታላችሁ። እና ይሄ ፊት ለፊቱ ለመቆም የሚያበቃ የእውቀት ዝግጅት ስላልነበራቸው ነው፣ ልክ እንደሱ ማለት ነው። ስለዚህ ብዙ ሲከራከሩት አታገኙም። እና ቅዱስ ጳውሎስ በጣም ኦሪትን የተማረ ምሁረ ኦሪት የነበረ ሰው ነው። ሌላው ሮማዊ ነው። ቅዱስ ጳውሎስ ሮማዊ ነው። በሐዋርያት ሥራ ምዕራፍ 22 ቁጥር 26 ላይ ቁጥሩንም አስተካክሉት፣ እዚህ ላይ የሚታየው ትክክል አይደለም። የሐዋርያት ሥራ ምዕራፍ 22 ቁጥር 26 ላይ ቅዱስ ጳውሎስ ሮማዊ ስለመሆኑ ተናግሮ ነበር። እነዚህን 1-2-3 ጥቅሶች ላብራራላችሁና የዛሬው ትምህርታችንን ጠቅለን ቅዱስ ጳውሎስ ታሪኩን ካየን ይበቃል። ምን ይላል ቅዱስ ጳውሎስ? በሮማዊ እንግዲህ የሮማዊ ዜግነት የነበረው ሰው ነው። እንዴት አገኘ የሚለውን ነግሬያችሁ ወደዚህ አልምጣ። እንግዲህ ቅዱስ ጳውሎስ በወቅቱ የሮም ዜግነትን እንዴት እንዳገኘ የሚሰጡ በጣም ብዙ አስተያየቶች አሉ። ሮማዊነት በጣም ብርቅ የሆነ ዜግነት ነው። ምክንያቱም አብዛኛውን የዓለም ክፍል ይገዙ የነበሩት ሮማውያን ስለነበሩ አንድ ሰው ሮማዊ ሲሆን ከሌሎቹ ሰዎች በተለየ የሚያገኛቸው በጣም ብዙ ጥቅሞች አሉ እና ቅዱስ ጳውሎስ በጊዜው በጣም ብርቅ የነበረው የሮም ዜግነትን ባለቤት ነበር፣ ያ ገንዘብ አድርጎ ነበር። እና ከየት አገኘው ለሚለው የሚሰጡ በጣም ብዙ አስተያየቶች አሉ። ያው የተወለደው ጠርሴስ እንደመሆኑ ጠርሴስ በወቅቱ በጣም ትታወቅ የነበረች ትልቅ የንግድ ከተማ ነች። በዚያ ጊዜ የነበሩት የሮም ገዢዎች ጠርሴስን ከመንግስታዊ ግብር ነፃ እንድትሆን አድርገዋት ነበረ። በጣም ብዙ ፕሪቪሌጆች ነበሩ ለጠርሴስ የተሰጡ የነበሩ እና ጳውሎስን በዚያ ያደገ ስለሆነ አንደኛው በጠርሴስ ይኖሩ የነበሩ ሰዎች ካገኟቸው ጥቅሞች መካከል የሮም ዜግነትን በነፃ እንዲሰጣቸው ተደርጎ ነበር እና በዛ አማካኝነት የሮም ዜግነትን አግኝቷል ብለው የጻፉ አንዳንዶች አሉ። ግን የታሪክ ሰነድ ስንፈትሽ እውነት ነው፣ ጠርሴስ ከንጉሳዊ የግብር ነፃነት የነበራት ሀገር ነች። ግን የሮም ዜግነትን እስከ መስጠት ግን የሚያደርስ ቸርነት ግን እንዳሳዩ የሚናገሩ የታሪክ ድርሳናት የሉም። በዚህ አማካኝነት ብዙ ሀሳቡ ተቀባይነት የለውም። ሌላው የሮም ዜግነት ይገኝ የነበረው በገንዘብ በጣም ብዙ ብር ያላቸው ሰዎች ብዙ ብር ከፍለው የሮም ዜግነትን ይገዙ ነበር። ቅዱስ ጳውሎስ ደግሞ በጣም ሀብታም ከሆኑ ቤተሰቦች አይደለም የተወለደው። ገንዘብ ኖሯቸው የሮም ዜግነትን እስከ መግዛት የሚያደርስ አይነት ባለጠጎች አልነበሩም። ስለዚህ በገንዘብም አልገዛውም። ሊሆን የሚችለው ሶስተኛው የሮም ገዢዎችንና የጦር ሰራዊት አለቆችን የሚያገለግሉ ሰዎች ለሮም አገር ልዕልና ስላገለገሉት አገልግሎት የሚሰጣቸው ሽልማት ነበረ ሮማዊነት አንዳንዴ። ምክንያቱም በወቅቱ ሮማውያን በቁጥር በጣም ትንሽ ነበሩ። በአጠቃላይ እነሱ ይገዟቸው ከነበሩ በእነሱ ግዛት ከሚኖሩ ሰዎች
10% እንኳን አይሞሉም ነበር የነሱ ቁጥራቸው ማለት ነው። ስለዚህ በቁጥር በጣም ትንሽ ስለነበሩ ለአንዳንድ በጣም ታማኝ ቅን ሆነው የሮም መንግስት ስላገለገሉ ሰዎች ሮማዊነትን በሽልማት ይሰጡ ነበር እና ከነዚህ መካከል አንደኛው እንግዲህ የጳውሎስ አባት ወይም አያት ሳይሆኑ አይቀሩም። የጳውሎስ አባት ወይም አያት ድንኳን ይሰፉ ነበረ። ቅዱስ ጳውሎስም ድንኳን ሰፊ ነው። እንግዲህ በአይሁድ ልማድ አባት ያለው ለልጁ ያወርሳል እና የጳውሎስም አባት ድንኳን ሰፊ እንደነበረ የታሪክ ጸሐፊዎች ይናገራሉ። ስለዚህ የጳውሎስ አባት ድንኳን ሰፊ ስለነበረ ወይም አያቱ ድንኳን ሰፊ ስለነበረ በወቅቱ ለወታደሮች የሚሆን ውጊያ በጣም ይወር ስለነበር በዘመን ማለት ነው። ለወታደሮች የሚሆን በርኖሱን የሚለብሱትን በርኖስ የሚያድሩበትን ድንኳን እየሰፉ በማገልገላቸው ምክንያት ይሄ የዜግነት በክብር ሳይበረከትላቸው እንዳልቀረ የሚናገሩ አስተያየት የሚሰጡ ሊቃውንት አሉ። ይሄ ትንሽ የሚያስኬድ ይመስላል። ስለዚህ ቅዱስ ጳውሎስ ዞሮ ዞሮ ሮማዊነትን ከአባቱ ዘንድ በመወለድ ተቀብሏል። ስለዚህ ሮማዊ ነው። በሐዋርያት ሥራ ምዕራፍ 22 ቁጥር 26 ላይ ተጽፎ የምናገኘው አንድ ታሪክ አለ። ምንድነው? ቅዱስ ጳውሎስ ወደ ኢየሩሳሌም ገብቶ ልክ ወደ መቅደስ ውስጥ ሳለ ከእስያ የመጡ አይሁድ ቅዱስ ጳውሎስን መቅደስ ውስጥ ሲመለከቱት እንዴት መቅደስ ውስጥ ይገባል? መቅደሳችንን ሊያረክስብን ነው ብለው በጣም ሁከት አስነሱበት። በዚህ አማካኝነት አይሁድ መጥተው ጳውሎስን ከመቅደስ እንዲወጣ አደረጉት። የመቅደሱን ደጅ ዘግተው እንደ ንብ ሰፈሩበት፣ ይደበድቡት ጀመር። ወዲያው ሻለቃው ሉሲዮስ የሚባል ሻለቃ መጥቶ ተቆጣጠረው ቦታው። ከዚያ ግርግሩን አስቆመው ጳውሎስን ከመካከላቸው አወጣው እና ምንድነው ብሎ ሲጠይቅ ህዝቡ በአንድ ልብ ተስማምቶ አንድ ቃል ሊናገር አልቻለም እና ሁሉም በአንድነት መጮህ ጀመሩ። ከዚያ ከነሱ እርግጡን ሊረዳ ስላልቻለ ግራ ገባው። ከዚያ ጳውሎስ ግን እኔ የምናገረው ነገር አለና እድል ስጠኝ ብሎ ያንን የሻለቃውን ሲጠይቅ ትመለከታላችሁ። ለጳውሎስ ይፈቅድለታል። ጳውሎስ የደማስቆን ታሪክ ይተርካል። የደማስቆን ታሪክ ሲተርክ አይሁድ ደስ አላላቸውም። በጣም ይጠሉት ነበር የደማስቆን ታሪክ እና ቅዱስ ጳውሎስ ወደ አሕዛብ ዘንድ ሐዋርያ ተደርጌ ተልክ ያለው የሚለውን ቃል ሲሰሙ መቋቋም አይችሉም ነበር አይሁድ እና ይህን ሲናገር ጳውሎስ ተበሳጩ። አቧራ እየበተኑ ልብሳቸውን እየቀደዱ እንዲህ ያለውን ሰው ከምድር አስወግደው እያሉ መጮህ ጀመሩ። በዚህ ጊዜ ነገሩ አልገባውም እና ጳውሎስ ሲናገር ለምንድን ነው እነዚህ ሰዎች በጣም የሚጮሁትና የሚበሳጩት? እና ጉዳዩን ለመመርመር ይህንን ሰው ወደ መንደር ውስጥ አስገቡትና እየገረፋችሁ አጣሩ ብሎ ለወታደሮቹ ለመቶ አለቃው ትእዛዝ ሰጠ እና ጳውሎስን ወደ መንደር ይዘውት ገቡና በጠፍር ገትረው ሊገርፉት ሲሉ ለመቶ አለቃው ቀስ ብሎ አንድ የሚያስደነግጥ ጥያቄ ጠየቀው። በእውኑ የሮሜን ሰው ያለ ሕግ ትፈርዱበት ዘንድ ተፈቅዶላችኋልና? እና እንደዚያ ሲለው ደነገጠ በጣም። የሮሜ ሰው መሆኑን አላወቀም ነበር፣ ሮማዊ መሆኑን አላወቀም ነበር። ወዲያው መቶ አለቃው እየሮጠ ወደ የሻለቃው ሄዶ ይህንን ሰው ልታደርግበት ያሰብከው ክፉ ነገር ካለ ተጠንቀቅ፣ ሮማዊ ነውና አለው። ደንግጦ ያም ሰው ቅዱስ ጳውሎስን አስጠርቶ አንተ ሮማዊ ነው ወይ? እኔ ሮማዊነትን በብዙ ገንዘብ ገዝቼዋለሁ እና አንተ ከየት አመጣኸው አለው። ቅዱስ ጳውሎስ የኔ የሮም ዜግነት በመወለድ ነው፣ ስወለድ ነው የተሰጠኝ በማለት ሲናገረው ታገኛላችሁ። አንደኛው ይሄ ነው። ሁለተኛ በሐዋርያት ሥራ ምዕራፍ 16 ቁጥር 37 ላይ የምናገኘው ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 37 ላይ ቅድም በነገርኳችሁ ያ ፊልጵስያዊ እስር ቤት ጠባቂ ያመነበት ታሪክ የተመዘገበበት ምዕራፍ ነው። ቅዱስ ጳውሎስና ሲላስ በእስር ቤት ውስጥ ታስረው ተደብድበው አቁስለዋቸው ወደ እስር ቤት ከጣሏቸው በኋላ ዘመሩ። የእስር ቤቱ መሰረት ተናወጸ። ከዚያ ያ ጠባቂ ይዟቸው ወጣ። ከእግራቸው ስር ተደፍቶ ወድን ዘንድ ምን ላድርግ አላቸው። በኢየሱስ ክርስቶስ እንዲያምን ነገሩት። ከዚያ ያ የእስር ቤት ጠባቂ ወደ ቤቱ ይዟቸው ሄዶ ቁስላቸውን አጥቦላቸው የሚበላ ነገር ሰጥቷቸው ከዚያ ከነ ቤተሰቦቹ ተምሮ አምኖ ተጠምቋል። ከተጠመቀ በኋላ መልሶ ወደ ወህኒ ቤት አስገብቷቸዋል። ምክንያቱም በዚያው ከሄዱ የእሱ ሕይወት አደጋ ላይ ሊወድቅ ነው እና ሐዋርያቱ በሰው እንጀራ የሚጨክኑ ሰዎች ስላልነበሩ ይዘው ተመልሰው ሄደው ወደ እስር ቤት እሺ ብለው ገብተውለታል። ከዚያ በዚያ እስር ቤት ውስጥ አስቀመጣቸው። ከዚያ በኋላ ግን በጠዋት ያስገረፏቸው ጌቶች መልእክተኞችን ላኩና በቃ ውጡ ተብላችኋል አሏቸው። ውጡ ተብላችኋል ሲሏቸው ቅዱስ ጳውሎስ ምን አለ? እኛ የሮሜ ሰዎች ስንሆን ያለ ፍርድ ደብድባችሁ በወህኒ ጣላችሁን፣ እንደገና ደግሞ አሁን ዝም ብላችሁ ውጡ ትሉናላችሁ ወይ? ከፈለጋችሁ ያሳሰራችሁን እናንተ ኑና እንወጣለናል። እና ቀድሞ መጀመሪያ ሲገርፏቸው ሮማውያን እንደሆኑ አላወቁም ነበር እና አይሁዳዊ ስለመሰሏቸው ነው እንደዚህ ያሰቃዩአቸው። ሮማዊ መሆናቸው ግን በተሰማ ጊዜ ያን ጊዜ ደንግጠው ራሳቸው ጌቶቹ መጥተው ጳውሎስና ሲላስን ለምነዋቸው እባካችሁ ብለው ለምነዋቸው ከዛ ከተማ እንዲወጡ እንዳደረጓቸው ተጽፎ እናገኛለን። ሌላው በሐዋርያት ሥራ ምዕራፍ 25 ቁጥር 11 ላይ የምናገኘው ነው። ቅዱስ ጳውሎስ
በቂሳሪያ ታስሮ ሳለ እንግዲህ የተለያዩ አገረ ገዢዎች ነበር የተፈራረቁበት የነበረው። የመጨረሻው ፊስጦስ ይባላል እና ፊስጦስ የተባለው አገረ ገዢ ከተሾመ በኋላ ቅዱስ ጳውሎስን ይከሱት የነበሩት አይሁድ ፊስጦስ እንደተሾመ ወዲያው ወደ ኢየሩሳሌም ይዞት እንዲመጣና በዚያ እንዲዳኝ ጠይቀውት ነበረ። ወደ ኢየሩሳሌም ጳውሎስን ይዘውናና ይዳኝ በዚህ ያሉበት ምክንያት በኢየሩሳሌም ቢዳኝ እንደው ጥሩ ነው ብለው አስበው ሳይሆን ጳውሎስ ከቂሳሪያ ወደ ኢየሩሳሌም ሲመጣ ሸምቀው በመንገድ ሊገሉት አስበው ነበር አይሁድ። እና ይህን ክፋታቸውን ስላወቀ አይደለም በቂሳሪያ ነው የሚዳኘው፣ ከፈለጋችሁ እናንተ ወደዚህ መምጣት ትችላላችሁ አላቸው። ወደ ቂሳሪያ መጡ አይሁድ። ወደ ቂሳሪያ ከመጡ በኋላ ከጳውሎስ ጋር ሲከራከሩ ፊስጦስ የተባለው አገረ ገዢ እነዚህ አይሁድን ደስ ማሰኘት ስላሰበ ወደ ኢየሩሳሌም ልላክህና በሸንጎ ፊት ትሟገታለህ ወይ ብሎ ጥያቄ ያቀረበለት። ያን ጊዜ ቅዱስ ጳውሎስ ፊስጦስ ለአይሁድ ልብ እንዳደላና ለነሱ ሊያስበላው እንዳሰበ ስለገባው ወዲያው ምን አለ? እኔ በቂሳር ዙፋን ፊት ነው ልዳኝ የሚገባኝ። ስለዚህ ያጠፋሁት ካለ እኔ ልዳን አይደለም ሞት ሊፈረድብኝ ይችላል፣ ግን ምንም ያጠፋሁት ጥፋት የለም። አሁንም አንተ ወደ ኢየሩሳሌም እንዳትልከኝ እኔ ወደ ቂሳር ይግባኝ ብያለሁ አለ። ይግባኝ ብያለሁ፣ ስለዚህ ሮም ነው የምዳኘው እንጂ ኢየሩሳሌም አይደለም የምዳኘው ብሎ ሮማይነቱን ተጠቅሞ ይሄን ጥያቄ ሲያቀርብ ትመለከታላችሁ። ቅዱስ ጳውሎስ በዚች ጊዜ ሮማዊ ዜግነት ባይኖረውና አይሁድ ብቻ ቢሆን ኖሮ አይሁድ ቦጫጭቀው በልተው ነበር እንጨርሶ የነበረው፣ ከመንገድ ላይ ሸምቀው ወግተው ይገሉት ነበር። ነገር ግን ከነሱ ክፋት ሄዳነው ሮማዊ ስለሆነ ሮማዊ ዜግነቱ የሚሰጠውን መብት በመጠቀም በቂሳር ፊት ልዳኝ ይገባኛል፣ ስለዚህ ወደ ቂሳር ይግባኝ ብያለሁ በማለት ይግባኙን ተናግሮ ነው። እና የትኛውም ሮማዊ ሰው በተፈረደበት ፍርድ ካላመነና ለቂሳር ይግባኝ ካለ የትኛውም አገረ ገዢ ይህንን ነገር መሻር አይችልም። አይቻልም ማለት አይችልም። አይቻልም ካለ የሮማውን ቄሳር እንደተጋፋ ስለሚቆጠር ፍርዱ ወደሱ ይመጣል። ስለዚህ ወደ ቄሳር ይግባኝ ብያለሁ ባለው ጊዜ ከሱ ጋር መከራከር አልፈለገም። ስለዚህ ይግባኝ ካለ ምንም ማድረግ አይቻልም ብሎ ፍርዱን አስቆሞታል ነው። እና ቅዱስ ጳውሎስ ሮማዊ ነው። ሮማዊነቱ በጣም ጠቅሞታል። መከራ ችግር ሲያጋጥመው ከብዙ ችግርና መከራዎች ውስጥ በተለይ ያለ ጊዜው ወንጌልን በደንብ ሳያስፋፋ ሊገድሉ ሲቋምጡ አይሁድ ከዚያ ሁሉ እነሱ ካሰቧቸው ተንኮሎች ከወጣባቸው ጥበቦቹ መካከል አንደኛ ሮማዊነቱን በመናገርም ጭምር እንደሆነ መረሳት የለበትም። እንግዲህ የቅዱስ ጳውሎስ መመለሱ በሐዋርያት ሥራ ምዕራፍ 9 ቅድም እንደነገርኳችሁ ነው። ከተመለሰ በኋላ በሐናንያ እጅ ከተጠመቀ በኋላ መጀመሪያ ያደረገው ነገር ወደ ደማስቆ ምኩራባት ገብቶ መስክሮ ነበር። ስለ ኢየሱስ ክርስቶስ መሲህነት ገብቶ መስክሮ ነበር። ይሄ የንስሐ ፍሬ ይባላል። በነገራችን ላይ አስቀድሞ በምኩራብ ስለነበር ኢየሱስ ክርስቶስን ተሳደቡ እያለ ግድ ይልና የነበረው ይህንን ስም ይሳደብ የነበረው በምኩራብ ስለነበረ በተሳደበበት በምኩራብ ውስጥ ሆኖ ጳውሎስ ስለ ክርስቶስ የእግዚአብሔር ልጅነት መሲህነት ሲመሰክር ትመለከታላችሁ። ከዛ በኋላ ግን ያደረገው ምንድነው? ወደ አረብ በረሃ ነው ሄደው። ይሄ በገላትያ መልእክቱ ምዕራፍ 1 ላይ ተቀምጧል። ቅዱስ ጳውሎስ ወዲያው ከተጠራ በኋላ ከስጋና ከደም ጋር እንዳልተማከረ እግዚአብሔር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ይላል ከስጋና ከደም ጋር አልተማከርኩም እና ወደ አረብ በረሃ ሄድኩ ይላል። ስለዚህ ቅዱስ ጳውሎስ ወደ አረብ በረሃ ነው የወጣው። በደማስቆ ምኩራባት ገብቶ ኢየሱስ የእግዚአብሔር ልጅ መሲህ እንደሆነ ከመሰከረ በኋላ ወዲያው ወደ አረብ በረሃ ሄደ። አረብ በረሃ ላይ 3 ዓመት ቆይቷል። ይህ 3 ዓመት ቆይታ ለቅዱስ ጳውሎስ የጽሙና የመዘጋጀት ጊዜ ነበር። ሐዋርያቱ ወደ አገልግሎት ወደ ትምህርት ከመሄዳቸው በፊት መጀመሪያ ተምረዋል አይደል? ከተማሩ በኋላም ደግሞ ጾሞ ጸልየው መንፈስ ቅዱስ እስኪላክላቸው ድረስ ጠብቀዋል። ስለዚህ ቅዱስ ጳውሎስም ከተመለሰ በኋላ በደማስቆ ያደረገው ወደ አረብ በረሃ ነው ሄደው። በአረብ በረሃ ሄዶ የሚያስተምረውን ወንጌል ከአምላካችን ከኢየሱስ ክርስቶስ ተቀብሏል። ይሄ በገላትያ መልእክቱ ላይ አስተምሮታል። በምዕራፍ 1 ላይ ብታነቡት አሁን የማስተምረውን ወንጌል እኔ ደግሞ ከኢየሱስ ክርስቶስ ተቀብዬዋለሁ ይላል። ስለዚህ የተቀበለው በዚያ በአረብ በረሃ ነው። ያውቃቸው የነበሩ የኦሪት መጽሐፍትን በሐዲስ ኪዳን መንፈስ እንደገና የከለሰውና ያጠናው በደንብ የመረመረው 3 ዓመት በቆየበት በዚያ በአረብ በረሃው ቆይታ ነው ቅዱስ ጳውሎስ ይሄንን ያደረገው ማለት ነው። 3 ዓመት በአረብ በረሃ ከቆየ በኋላ እንደገና ወደ ደማስቆ ነው የገባው። ወደ ደማስቆ ከተማ ገብቶ በምኩራብ ውስጥ ስለ አምላካችን ስለ ኢየሱስ ክርስቶስ ይመሰክርና ያስተምር ነበር። መከራከርና እሱን መቋቋም እስኪከብዳቸው ድረስ ነበር አይሁድን ያስጨንቃቸው የነበረው በምኩራብ ገብቶ። ከዚያ ገብቶ ሲያስተምራቸው መቃወም ስላልቻሉ አንዳንዶች እንደው በመገረም አስቀድሞ ይሳደብ የነበረውን ይህንን መንገድ
አሁን ደግሞ እንዴት ሰበከው እያሉ ይገረሙበት ነበር። እንደዛ አድርጎ አስተምሮ ደማስቆ ላይ በጣም ብዙ ጠላቶች ተቀሰቀሱበት፣ በጣም ብዙ ምቀኞች እስኪነሱበት ድረስ በደማስቆ የነበረው አገረ ገዢ ንጉሱ እስኪናደድበትና ሊገርለው የከተማውን በር እስኪያስጠብቅበት ድረስ ተቆጣ። ያን ጊዜ ሊገርሉት እንደቋመጡ ክርስቲያኖቹ ሲመለከቱ ቅዱስ ጳውሎስን በቅርጫት አድርገውት በከተማው አጥር በኩል በገመድ አውርደው እንዳስመለጡት ከዚያ መከራ ተጽፎ እናገኛለን። ከደማስቆ ከወጣ በኋላ ቅዱስ ጳውሎስ ለመጀመሪያ ጊዜ ተለውጦ ወደ ኢየሩሳሌም የገባበት ታሪክ ይሄ ነው። ስለዚህ ተለውጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከገባ በኋላ በኢየሩሳሌም የነበሩት ደቀ መዛሙርት ሲያዩት ሊያምኑት አልቻሉ። ምክንያቱም ሳውልን የሚያውቁት በአሳዳጅነቱ ክርስቲያኖችን በጣም በጣም መከራ ሲያበዛባቸው እንደ ጠላት ሲቆጥራቸው እንጂ የክርስቶስ ደቀ መዝሙር ሆኖ ቅዱስ ጳውሎስን አያውቁትም። እና አሁን እንደተመለሰ ቢነግራቸውም ግን አምነው ሊያስጠጉት አልቻሉም። እና በዚህ በኢየሩሳሌም ቆይታው ለጳውሎስ በጣም ትልቅ ውለታ የዋለለት በርናባስ የተባለው ሐዋርያ ነው። በርናባስ ቅዱስ ጳውሎስ በደማስቆ ስለ ክርስቶስ እንዴት እንደመሰከረ ሰምቶ መረጃው ደርሶ ስለነበረ ጳውሎስን ይዞት ወደ ሐዋርያቱ ወደ ጴጥሮስ እንዳስገባው ይነግረናል። ወደ ጴጥሮስ ይዞት ገባ። ከዚያ ከቅዱስ ጴጥሮስ ጋር ተገናኙ። ቅዱስ ጳውሎስ በኢየሩሳሌም ለ15 ቀናት ከተቀመጠ በኋላ ከግሪክ የመጡ ደግሞ አይሁዶች ኢየሩሳሌም ምኩራብ ውስጥ ቅዱስ ጳውሎስ ሲያገኛቸው ከነሱ ጋር ተከራከረ። ሊቋቋሙት አልቻሉም። ሲያሸንፋቸው በክርክር ሊገርሉ ሲያስቡ ያን ጊዜ ቅዱስ ጳውሎስን ይዘው ወደ ጠርሴስ እንዲመለስ አድርገውታል። ስለዚህ በጠርሴስ ቅዱስ ጳውሎስ ለ8 ዓመታት ያክል ቆይቷል እና ይሄ የዝምታ ጊዜ ነው። በነገራችን ላይ ታሪኩ አልተጻፈልንም። 8 ዓመት በዝምታ በጠርሴስ ውስጥ ተቀምጧል ቅዱስ ጳውሎስ። ከተርሴስ በኋላ በጠርሴስ ለ8 ዓመታት ከተቀመጠ በኋላ በርናባስ ልክ ወደ አንጾኪያ ቤተክርስቲያን ሐዋርያቱ እንዲሄድና በዚያ ያሉትን ምዕመናን እንዲያበረታቸው ሲልኩት ወደ አንጾኪያ ከመጣ በኋላ በአንጾኪያ ይንቀሳቀሱ የነበሩ ክርስቲያኖችን ስራቸው ፍሬ እያፈራ እንደሆነ ሲመለከት ተደስቶ ነበር። ከተደሰተ በኋላ ግን በዛ የበለጠ ፍሬ ለማፍራት የሚያግዘው የአገልግሎት ጓደኛ ስለፈለገ ጠርሴስ የነበረው ቅዱስ ጳውሎስን ጠርቶ ከሱ ጋር አብሮ እንዲሰራ ለማድረግ ወደ ጠርሴስ እንደወረደ ታሪኩ ይናገራል። ስለዚህ ጠርሴስ ወረደ፣ ጳውሎስን አገኘው። ጳውሎስን ይዞ ወደ አንጾኪያ መጣ። ቅዱስ ጳውሎስና በርናባስ በአንጾኪያ ለ1 ዓመት ያህል በጣም የሚያስደንቅ አገልግሎት እንዳገለገሉ ይነገራል። ለ1 ዓመት ያህል ካስተማሩ በኋላ እንደውም የመጀመሪያዎቹ በክርስቶስ ያመኑ ሰዎች ክርስቲያን የሚለው ስያሜ የተሰጣቸው በዚህ አገልግሎት ወቅት ነው እና የዚህ አገልግሎት ውጤት ነው ክርስቲያን የሚለው። ያው አሕዛብ ናቸው ክርስቲያን ብለው የጠሯቸው የሚል ነገር የተጻፈ ቢሆንም በአንዳንድ የታሪክ መጽሐፎች ላይ አንዳንዶች ደግሞ ክርስቲያን የሚለው ስያሜ በራሱ ሽልማትም ጭምር እንደሆነ እና ዮሐንስ አፈወርቅ በተለይ በዚህ መንገድ ይናገራሉ ነው። ክርስቲያን የሚለው ስያሜ ተሰጥቷል ማለት ነው። ከዚያ በኋላ ወደ ኢየሩሳሌም ወጥቷል። ከአንጾኪያ ወደ ኢየሩሳሌም የወጡት በዓለም ላይ በጣም ትልቅ ረሃብ ተነስቶ ነበር። የረሃብ ደግሞ የበለጠ የሚያጠቃው በኢየሩሳሌም የነበሩ በጣም ይንገላቱ የነበሩ ክርስቲያኖችን ስለነበረ እነዚያ ክርስቲያኖች እንዳይቸገሩ በርናባስና ጳውሎስ በአንጾኪያ ያሉ ክርስቲያኖች ዘንድ ይሰባሰብ የነበረውን መዋጮ ያንን መዋጮ ይዘው ወደ ኢየሩሳሌም እንደወጡ እነ ቅዱስ ጴጥሮስን እንዳገኟቸውና ቅዱስ ጴጥሮስና ሌሎቹ ሐዋርያት ለቅዱስ ጳውሎስ የተሰጠውን ጸጋ ባወቁ ጊዜ እንዲያገለግል እንዲያስተምር ፈቃድ እንደሰጡት በዚህ በገላትያ መልእክቱ ላይ ቅዱስ ጳውሎስ ሲጽፍልን ታገኛላችሁ። ስለዚህ ያንን ምጽዋቱን አደረሰ። ከዚያ የሚያገለግልበትንም ደግሞ የይሁንታ ፈቃድ ከሐዋርያቱ ተቀብሎ ቅዱስ ጳውሎስ እንደገና ወደ አንጾኪያ ከተመለሰ በኋላ መንፈስ ቅዱስ በርናባስና ጳውሎስን እኔ ለመረጥኳቸው ስራ ለዩልኝ በማለት ሁለቱ እግዚአብሔር ለመረጣቸው ስራ እንዲለዩ እንዳደረገና የመጀመሪያ ሐዋርያዊ ጉዞን እንደጀመረ በሐዋርያ ሥራ ምዕራፍ 13 ላይ ተቀምጦ ታገኙታላችሁ። እና እንዲህ ያደረገ ቅዱስ ጳውሎስ እስከ ምድር ጫፍ ድረስ ዞሮ አስተምሯል፣ ሰብኳል። በዚህ በሮሜ መልእክቱ ምዕራፍ 15 ቁጥር 19 ላይ ከኢየሩሳሌም ጀምሬ እስከ ልዋሪቆን ድረስ የክርስቶስን ወንጌል ፈጽሜ ሰብኬያለሁ በማለት ሲናገር እናገኘዋለን ቅዱስ ጳውሎስን። እና ቅዱስ ጳውሎስ ልክ ዮሐንስ አፈወርቅ እንደሚለው የእሳት አክናፍ እንዳላት ርግብ በዓለም ሁሉ እየዞረ እየተመላለሰ ያስተማረ እጅግ በጣም የሚያስደንቅ ደገኛ ሐዋርያ ነው። ቅዱስ ጳውሎስ ታሪኩ በጣም ከብዙ በጥቂቱ ይሄን ይመስላል። የሚቀጥለው ሳምንት ስንገናኝ ሐዋርያው ጳውሎስ የዕብራውያንን መልእክት
እንዴት ሊጽፍ ቻለ? ጸጋው ምን ነበር? ቅዱስ ጳውሎስ ምን አይነት ጸጋዎች ነበሩት የሚለውን አይተን ስለ መልእክታቱ ጥቂት አንስተን ከዛ የቅዱስ ጳውሎስን የዕብራውያን መልእክትን ደግሞ ቀጥለን የምንመለከት ይሆነናል። ዛሬ ግን እዚህ ላይ ብናበቃ ጥሩ ነው። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጥያቄዎች የተዘጋጁ ጥያቄዎች ነበሩ፣ ግን ትምህርታችንን እንዳሰብነው ስላልጨረስነው ለዛሬ የሚቀጥለው ሳምንት ስትመጡ ጥያቄዎችም ስለሚኖሩ እነሱን ለመመለስ ዝግጁዎች ሆናችሁ ለመምጣት ሞክሩ። ስለ መጽሐፍ ቅዱስ ምንነት ከዚህ በፊት የተሰጠ ትምህርት ነበር እና ያ ትምህርት በኦዲዮ ስላለ እሱን ትምህርት በዚሁ የቴሌግራም ቻናላችን ላይ አሁን ከዚህ ትምህርት ማብቂያ በኋላ ምን ለቀው ይሆናል። ሪከርድ የሚደረጉ ትምህርቶችም ደግሞ ይደርሷችኋል ለሁላችሁም። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የቻት ግሩፕ አለን። እሱ ላይ ጥያቄዎች ካሏችሁ ጥያቄ ብቻ ጥያቄዎች ካሏችሁ እዛ ላይ ጥያቄያችሁን ማስቀመጥ ትችላላችሁ። ኢዝሊ ኮሚኒኬት ለማድረግ እንዲረዳ ሌሎች ነገሮች ፖስት ባይደረጉና ጥያቄዎቻችሁና ትምህርቱ ላይ የተመለከተ ሀሳብ ካላችሁ ብቻ እዛ ላይ አስቀምጡት። እኔ እየገባው ለማየት እሞክራለሁ። አምላካችን እግዚአብሔር ከቅዱስ ጳውሎስ ረድኤት በረከት እንዲከፍለን ቅዱስ ፈቃዱ ይሁንልን። ለጸሎት እንዘጋጅ።